እውነተኛው ዓለም ሲገለጥ ሞቶ የተነሳው ብራዚላዊ። በዚሁ መንፈስ አቀነባባሪነት አንዲት መርከብ በአትላንቲክ ውቅያኖስ ላይ የተጓዘች ሳለች ከላይ ሰይጣን ራሱ ባስነሳው ማዕበል መናጥ ጀመረች። ካፒቴኑም መርከቡን ለማዳን ከማዕበሉ ጋር መታገሉን ቀጥሎ ነበር። እዚያ መርከብ ላይ ክርስቲያን የሚል ስም የያዙ ብዙ ሰዎች ቢኖሩም ነገር ግን አንድ ብቻ እውነተኛ ክርስቲያን ነበር ከመካከላቸው ያለው። እርሱ ደግሞ በመናፍስቱ ዓለም ስራቸውን በማፍረስ የሚታወቅ ሰው ነበር። ይህ ሰው ብራዚላዊ ነው። መርከቧ ከ3 እስከ 5000 ሰው ጭና ከላቲን አሜሪካዋ ብራዚል ወደ ሰሜን አሜሪካ ነበር የምትጓዘው። በዚህ ጉዞ መሃል ውቅያኖስ ውስጥ ከማዕበሉ በሚደርስባት ግፊት ወደ ላይና ወደ ታች የተናጠች ተጨንቃ ሳለ ከላይ በአውሎ ንፋሱ ከሌሎች መርከቦች ጋር የምትገናኝበትና የቴሌስኮፕ መመልከቻዋ ተነቃቅሎ በላይኛው የመርከቧ ክፍል የነበሩ ሰዎችን ጭምር ንፋሱ እንደ ወረቀት እያውለበለበ ሲወስዳቸው እንመለከት ነበር። የመርከቧ የላይኛዋ ክፍል በንፋሱ እየተነቃቀለ በላይዋ ተጭነው የነበሩትን ኮንቴነሮች ሳይቀር እንደ ወረቀት እየነቃቀለ ከጣለ በኋላ ከስር በኩል ግማሽ አካሏ ተቀዶ ውሃ ወደ ሞተሩ ክፍል እየገባ ነበር። በመጨረሻም ምንም እንኳን ማዕበሉ ያቆመ ቢሆንም ነገር ግን መርከቧ ከደረሰባት አደጋ ማገገም አቅቷት ቀስ እያለች መስጠም ጀመረች። ይህን የተረዱት የመርከቡ ሰራተኞች እየተሯሯጡ ሰው ሁሉ በአየር የተሞላ ጃኬት እንዲለብስ ከዕቃ ማስቀመጫው እያወጡ ይሰጡ ነበር። ብዙ ሰዎችም ይህንን የህይወት ማዳኛ ጃኬት ከለበሱ በኋላ ወደ ውቅያኖሱ ራሳቸውን እየወረወሩ ሳለ ያ ወንድም ኢየሱስ አድነኝ እያለ በተደጋጋሚ በመጮህ ወደ እግዚአብሔር ይጣራ ነበር። ይህ ሰው በብራዚል ወንጌላዊት ቤተክርስቲያን ከልጅነቱ አንስቶ እያገለገለ ካደገ በኋላ ትምህርቱን በከፍተኛ ውጤት አንደኛ በመውጣት ቢጨርስም ለእግዚአብሔር የአገልግሎት ጥሪ ምላሽ በመስጠት የሙሉ ጊዜ አገልጋይ በመሆን ጌታን ማገልገል ጀመረ። በኋላም ቤተክርስቲያን ውስጥ ሁሉ ጊዜ በሐቀኝነትና ከእግዚአብሔር ሐሳብ ጋር በመወገንና ብዙ በመጸለይ የመጽሐፍ ቅዱሱ ኢየሱስ ዛሬም ሕያው ሆኖ ይሰራል፣ ቤተክርስቲያን ያለ መለኮታዊ ኃይሉ ያለ መንፈሱ ሙት ናት እያለ በመሞገት ይታወቅ ነበር። በኋላም ከቤተክርስቲያኑ በዚህ ሐሳቡ ቢገለልም እርሱ ግን የእኔ ኢየሱስ ሕያው ነው፣ ዛሬም ይሰራል፣ ታሪክ አይደለም ብሎ ያምንና ያስተምር ስለነበር ለብዙዎች አልተመቻቸውም ነበር። በኋላም ሲጸልይ ሳለ ብዙ መገለጦች ይመጡለት ጀመር። ይህንንም ለቤተክርስቲያን አገልጋዮች ሲነግራቸው ፈጽመው ተቃወሙት። ከዕለታት አንድ ቀን ጌታ አንተ ዓለም አቀፍ አገልጋይ ነህ፣ ስለዚህ ወደ አሜሪካ ሄደህ እንግሊዘኛና መጽሐፍ ቅዱስ መማር አለብህ ይለዋል። ለእግዚአብሔር ድምጽ ክብር የነበረው ይህ ወንድም ተነስቶ በመርከብ ተሳፍሮ ወደ አሜሪካ በዚህችው መርከብ ሲጓዝ ምንም አይነት ህጋዊ የሆነ የኢሚግሬሽን ወረቀት አልያዘም ነበር። ጸልዮ ስለነበር የሴኩሪቲ ሰዎች እያዩት እንዳላዩት ሆነው ነበር። እርሱ ግን ከአንድ ባዶ ከሆነ ኮንቴነር ውስጥ ማታ ማታ ያደረ በጠዋት ከጸለየና ቃል ካነበበ በኋላ ወንጌልን ይመሰክር ነበር። ቀኑን ሙሉ በመርከቡ ላይ ባለ የገበያ ስፍራ በመዝናኛ ቦታዎች እየሄደ ስለ ጌታ ይመሰክር ነበር። ብዙዎቹ ግን ቱጃሮች ስለነበሩ እንደ መዝናኛ ይቆጥሩት ነበር እንጂ የሚሰማው አልነበረም። የመዳን ቀን ዛሬ ነው እያለ ይሰብክ ነበር። አንድ ዕለት በመርከቡ ላይ ባለ አንድ የመዝናኛ ስፍራ የተዘጋጀ የሙዚቃ ኮንሰርት ብዙ ሰዎች እየተመለከቱ ነበር። ታዲያ ይህ ወንድም ወደ መድረኩ በመሄድ ከአስተዋዋቂው ማይኩን በመቀበል በመንፈስ ተሞልቶ የመዳን ቀን ዛሬ ነው፣ ይሄ መርከብ አደጋ ቢደርስበት እንኳን
እውነተኛው መርከብ ሊሰጥም አይችልም። ከሞት ፍርሃትና ከሲኦል አምልጡ። ኑ ወደ መርከቡ ወደ ኢየሱስ ግቡና በኖህ ዘመን ዓለም ሁሉ በውሃ ሲጠፋ እንደተረፉ እንደ ኖህና ቤተሰቡ ጌታን አምናችሁ ከዘላለም ጥፋት ትረፉ እያለ ሲነግራቸው ሳለ ሕዝቡ ሁሉ የያዘውን ዕቃ ሁሉ ሴቶቹ ጫማቸውን ጭምር እያወለቁ እርሱ ላይ በመወርወር ውረድልን እንዝናናበት እያሉ በስድብ ተሞልተው በቁጣ እየገፈታተሩ ከፖሊሶች ጋር ሆነው እየገፈተሩ ከመድረኩ ካወረዱት በኋላ ወደ እስር ቤት ወስደው አሰሩት። በዚያም ሳለ ምንም አይነት ትኬትም የመጓጓዣም ሆነ የኢሚግሬሽን ወረቀት እንደሌለው ስለተረጋገጠ ታስሮ እንዲጓዝ ተወሰነበት። እዚያው በታሰረበት አንድ ቀን በልሳን ተሞልቶ በኃይል እየጸለየ ሳለ ከእርሱ ጋር ታስረው የነበሩ ብዙዎች ከነበሩባቸው በሽታዎችና ከአጋንንት እስራት ነፃ ይወጡ ነበር። እስር ቤቱ ውስጥ እርሱ ሲገባ ሌሎች እስረኞች ይረበሻሉ በሚል ምክንያት ለብቻው በአንድ ክፍል እንዲቆይ ያደረጉት። እርሱ ግን ማመስገኑን አላቆመም ነበር። በዚሁ ምክንያት ከላይኛው ክፍል ወደ ውስጠኛው ክፍል ገብቶ ነበር የታሰረው። ከዚህም የተነሳ የመጀመሪያው አውሎ ነፋስ እስረኞችንና መጀመሪያ የታሰረበትን ከላይ ያለውን እስር ቤት ጠባቂዎቹን ከነ ኮንቴነራቸው ጠራርጎ ሲወስዳቸው እርሱ ግን ለብቻው ውስጥ ስለነበር የታሰረው ለመትረፍ ቻለ። ሰው ሁሉ የሕይወት ማዳኛ ልብስ እየወሰዱ ወደ ባህር ሲገቡ የመርከብ ጠባቂ ፖሊሶች በመርከቡ ላይ በተጫነችው የሞተር ጀርባ ላይ እርስ በእርስ ሲጠራሩ የእርሱንም ጠባቂ ጠርተው ሲወስዱት ጠባቂውም የእስር ቤቱን በር ሲከፍት ሁል ጊዜ ሲጸልይ ያየው ስለነበር ያንን ወንድም በጀልባዋ አሳፍረውት የመርከቡን ካፒቴን ጨምረው መርከቡንና ሕዝቡን ጥለው ጀልባዋን አስነስተው ነጎዱ። ጀልባዋም የቻለችውን ያህል ከሞት ለመሸሽ በሚመስል ፍጥነት ጨምራ መጓዝ ጀመረች። ያን ጊዜም ሰይጣን ጀልባዋን ተመለከተና ያንን እርኩስ ሳቁን ይስቅ ጀመር። መንፈስ ቅዱስም ለዚያ ወንድም አንተ አትሞትም ብሎ ለልቡ ይናገረው ጀመር። አንተ ዓለም አቀፍ አገልጋይ ነህ፣ ገና የብራዚልን ታሪክ የምትለውጥ ሰው አንተ ነህ ይለው ነበር። ከዚያም ለቀናት ያህል ያለ ምግብ በጀልባዋ ተጓዙ። ሆኖም ግን በኋላ ላይ ነዳጅ ስለጨረሱ በእጃቸው እየቀዘፉ መጓዝ ጀመሩ። ወታደሮቹ የጦር ሜዳ መነጽርና ኮምፓስ ይዘው ስለነበር ከ5 ቀን አድካሚ ጉዞ በኋላ ከርቀት በደን የተሸፈነ ደሴት በአድማስ ውስጥ ቢታያቸውም ግን መድረስ አልቻሉም ነበር። ብዙ ብርቱ የነበሩ የፈረጠሙ ወታደሮች እየተዝለፈለፉ ይወድቁ ጀመር። በዚህ ወቅት ከ28ቱ ሰዎች 9 ሰዎች ሞተው ነበር። የቻሉትን ያህል ከቀዘፉ በኋላ ኃያላኑም ጠንካሮችም ተሸንፈው መርከቧን ያለ መሪ ትተዋት ነፋስ ወደሚቀዝፍበት እየተገፋች በደመ ነፍስ በሚመስል ሁኔታ ትጓዝ ጀመር። ያ ወንድም ቀድሞ በጸሎት መንፈስ አልሞትም፣ ጌታ አትሞትም ብሎኛል እያለ ይጸልይ ነበር። ጀልባዋም ከብዙ ቀን በኋላ ወደ ባሃማስ ደሴት ስትደርስ ሁሉም ሰዎች ሞተው ነበር። በደሴቲቱ ሰው ሁሉ በተኛበት ከሌሊቱ 9 ሰዓት አካባቢ ነበር ጀልባዋ በንፋስ እየተገፋች ወደ ደሴቲቱ ጠርዝ ጋር የደረሰችው። በኋላም ከደሴቲቱ አለት ጋር ማዕበሉ እየገፋ ሲያጋጫት ስላደረች ይህች ጀልባን በመጨረሻ ከታች በኩል በመቀደዷ ውሃ በማስገባት ከደሴቲቱ ጠርዝ ላይ መስጠሟን ቀጠለች። ያን ጊዜ አደጋ ለመጣል ስልጣን የተቀበለው ያ ክፉ መልአክ መስጠሟን ካረጋገጠ በኋላ ለመሸለም ወደ ሲኦል ልብ ተመልሶ መጣ። ሰይጣንም ያንን ህልመኛ አጠናቀቅከው፣ 1 ሚሊዮን ሕዝብ ከፈጀ፣ ኧረ እንዲያውም 50 ሚሊዮን ሕዝብ ከፈጀ ሰው በላይ የሆነ ሽልማት ይሰጥሃል እያለ መፎከሩን ማቅራራቱን ቀጠለ። በማግስቱ ጠዋት ግን ቅዱሳኖች አዳዲስ ክርስቲያን ወገኖችን ለማጥመቅ ወደ ውቅያኖስ ጠርዝ ማልደው እየዘመሩ ሲሄዱ ተመለከተን። ወዲያውም ሊያጠምቁ ወደ ውሃው ውስጥ ከገቡት መካከል አንዱ ጎልማሳ
አንድ ጀልባ በውሃ ውስጥ መስጠሟን ተመልክቶ በመንፈስ ተሞልቶና ተመርቶ ወደ ውስጥ ዘሎ በመግባት ያንን ወንድም መጽሐፍ ቅዱስ በደረቱ ላይ አጥብቆ አድርጎ እንደያዘ ደርቆ በውሃው ላይ ሲንሳፈፍ በማየቱና ክርስቲያን እንደሆነ በመረዳቱ አስከሬኑን በምድር ወዳሉ ወገኖች ገፍቶ በማምጣት ከሌሎች ጋር ተረዳርቶ አውጥቶ ደረቱን በእጆቹ በመጫን ሆዱ ውስጥ ያለውን ውሃ ቢያስወጣም እርሱ ግን ፈጽሞ ሞቶ ስለነበር ሊነቃ አልቻለም። ነገር ግን እስከዚያ ጊዜም መጽሐፍ ቅዱሱን ከእጁ ለማስለቀቅ የሞከረ አልነበረም። ኋላም እየጸለዩ ሳለ አንድ ወንድም ቢሞትም አልዓዛርን ያስነሳ ኢየሱስ እዚህ መጽሐፍ ቅዱስ ውስጥ አለ ብሎ መጽሐፉን ይዞ በኢየሱስ ስም ተነሳና ተመላለስ ብሎ ሲናገረው በድንገት ብድግ ብሎ በመቆም አንዴ ከሳለ በኋላ በእግሮቹ በመሐከላቸው ቆሞ በላቲን ቋንቋ ሰላም ነው ሲላቸው ሁሉም ተደናግጠው ለመሸሽ እያሰቡ ሳለ ያ የጸለየለት ወንድምና አንዲት እናት በጩኸት በምስጋና ሃሌሉያ እያሉ እግዚአብሔርን ማመስገን ሲጀምሩ ሁሉም አቅፈውት ልብሱን በማውለቅ የሌሎችን ወገኖች ልብስ አልብሰውት አብረው እግዚአብሔርን እያመሰገኑ ወደ ስፍራቸው ወሰዱት። የሌሎቹን የጀልባዋ ተሳፋሪዎችን አስከሬን ከአካባቢው ሰዎች ጋር በመሆን ከውሃው አውጥተው ቀበሯቸው። ቀደም ሲል በጀልባው ላይ እያለ ይዘውት የነበረውን ምግብ ሁሉም ሲበላ እርሱ ግን ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ሁሉ እንጂ እያለ ይነግራቸው ነበር። እነርሱ ግን ያሾፉበት ነበር እንጂ ማንም ቁብ ያለውም አልነበረም። ነገር ግን እንጀራን ብቻ የበሉ እንጀራ ሲያጡ ተርበው ሁሉም በመዛል በውቅያኖስ ሰምጠው ቀሩ። የሚዝናኑትም ሁሉ ሕይወታቸው በሰይጣን እጅ ወደቀች፣ እየተሰቃዩም በሲኦል ታጎሩ። ሰይጣንም ወደ ኋላ ሲመለከት ዳግመኛ ወጣቱ ከሞት መነሳቱን እንደተመለከተ ዓይኑ ወደ ደምነት ተለወጠ። አፍጥጦ እርሱ ነው እርሱ አይደለም እያለ ፈዞ ቀረ። ከዚያም በብስጭት በሲኦል ያሉትን ያለማቋረጥ እንደገና 10 እጥፍ ከፊቱ በላይ ይሰቃዩ ዘንድ እሳቱን ያነደው ጀመር። ለእርኩሳን መናፍስቱም እንዲያሰቃዩአቸው አዘዘ። በብስጭት የሲኦልን እግር አንገትንና እጅ አንቀሳቀስ ገባ። ያን ጊዜ ታዲያ በሩቅ ምስራቅ የሚኖሩ ሰዎች ላይ የመሬት መንቀጥቀጥ አስነስቶ በመቶ ሺዎች የሚቆጠሩ ሰዎች ምድር ተከፍታ ዋጠቻቸው። ሕንጻዎችንና ከተሞችን አወደመ። ያንን የሸለመውን እርኩስ መንፈስም በብስጭት ማዕረጉን ገፎ በእሳት ባህር ውስጥ ወረወረውና ሌላ ከእርሱ የከፋውን በእርሱ ቦታ ሾመው። ያ ብራዚላዊ ወንድም ግን ጌታ ይመስገን እኔ ድኛለሁ፣ እኔ አምልጫለሁ እያለ የደሴቲቱ ወገኖችን ማገልገሉን ቀጠለ። ከዚያም በደሴቲቱ ለሚሽነሪ አገልግሎት ከመጡ አገልጋዮች ጋር በመገናኘቱ ከዚያም ለትምህርትና ለአገልግሎት ወደ ኒውዮርክ ልከውት በቴዎሎጂ ዲግሪውን በመያዝ በመንፈስ ተመርቶ ወደ ትውልድ ሀገሩ ወደ ብራዚል በመመለስ የብራዚል እንዲሁም የላቲን አሜሪካ የመንፈስ ቅዱስ መነሳሳትና ለብዙ ሚሊዮኖች መዳን ምክንያት መሆን ቻለ። ከዚያ ጊዜ ጀምሮ ዲያብሎስ ይህን ሰው ይፈራው ጀመር። ሆኖም ግን መዋጋቱን አላቆመም ነበር። ነገር ግን ሁሉ ጊዜ በዚህ ወንድም አሸናፊነት ነበር ፈተናዎቹ ሁሉ የሚጠናቀቁት። አገልግሎቱ ሁሉ በኃይልና በመገለጥ ነበር። ክርስቲያኖች ልሳን በሚናገሩ ሰዓት አጋንንትን እንዴት ግራ እንደሚያጋቡ በዚህ ወንድም አገልግሎት ለመታዘብ ቻልኩ። በአንደኛው እሁድ በሪዮ ዴ ጄኔሮ በዋና ከተማዋ በተካሄደ ኮንፈረንስ ላይ ይሄ ወንድም ተጋባዥ ሆኖ ጌታ ያደረገለትን በመመስከር ላይ ሳለ በስታዲየሙ ውስጥ በሰዎች ላይ ተቀምጠው ቃሉን እንዲያጣመሙ ሕዝቡን በፌዝ ሞልተው የነበሩ መናፍስቶች እየተወጉና እየተዋረዱ ሲሸነፉ እንዲሁም ድል ሲነሱ በሰማይ ላይ አለቃነን እያሉ አየሩ ላይ የተለያዩ ዘውድ የጫኑ ሁሉ ከምስክርነቱ እና ጉባኤው በልሳን ሲናገር ግራ ሲጋቡና ድባቅ ሲመቱ ተመለከቱ። ሰይጣን ሁሉ ጊዜ የተለያዩ 6 አይነት የስለላ መረቦችን በ3 ዙር ዓለምንና ሰዎችን ተብትቦ ነው በሁሉ ስፍራ የሚገኝ ለመምሰል ጥረት ሲያደርግ ያየሁት።
ነገር ግን እነዚህን የስለላ መረቦቹን ሁሉ በልሳን የሚጸልዩ ሰዎች እየበጣጠሱ ሲያልፉና ከህዋ አልፈው ወደ እግዚአብሔር መገኘት ሲገቡ ለመመልከት ችያለሁ። ወገኖቼ መንፈሳዊው ዓለም እውነት ነው። ሰይጣን ብዙ ጊዜ ክርስቲያኖችን ከመንፈሳዊው ዓለም በማጠራጠርና የማይደረስበት በማስመሰል በማሰላቸትና በድንዛዜ እየመታ መናፍስቱ ግን ያለ ማቋረጥ 24 ሰዓት እየተቀያየሩ ኢንፎርሜሽን እየተለዋወጡ የሰው ልጅ ሲያጠቁት እመለከት ነበር። የጠላትን ሐሳብ አንስተውም እንደሚል ቃሉ በመናፍስቱ ዓለም የሚፈሩና በመንፈስ ቅዱስ እየተመሩ በመገለጥ የሚጸልዩ ክርስቲያኖች የመናፍስቱን መረብ ሁሉ ጊዜ ሲበጣጥሱ እጅግ ብርቱዎች ነበሩ። እነዚህ እንደዚህ የሚጸልዩ ሰዎች ለሰይጣን ሁሉ ጊዜ ስጋት ናቸው። መንፈስ ቅዱስ ምን እንደሚገልጥላቸው ሰይጣን ማወቅ ስለማይችል እነዚህ የበረቱ የጸሎት ሰዎች የተለያዩ ማዘዣ ጣቢያዎቹን በድንገት ሁሉ ጊዜ በማደባየት ይታወቃሉ። በአየሩ ላይ ብዙ አለቆችና ስልጣናት በቅዱሳን ጸሎት እየታሰሩ በእግዚአብሔር መላእክት እየተጠረጉ ወደ ሲኦል ይወረወሩ ነበር። ይህ ሁሉ በየሰከንዱ የሚከናወን ተግባር ነበር። ብዙ ክርስቲያኖች በልሳን ሲጸልዩ ኃይል እየተሞሉ በማይክሮ ሰከንዱ ዲያብሎስና ስራውን እቅዱን ሁሉ ያፈራርሱ ነበር። ሰይጣን የዚያን ጊዜ በጠንካራ ቡጢ አይኑን እንደተመታ ሰው ተምታቶበት የያዛቸው የቅዱሳን በረከቶች ከብብቱ እየወደቁ ለቅዱሳን ይደርሷቸው ነበር። በዚህም ምክንያት እየተጭበረበረ በየቀኑ ያቀደውን ጥፋት ከማድረስ ይልቅ ወደ መከላከልና ወደ መሸሽ ድምጹንም ወደ ማጥፋት ይገባል። ርኩሳን መናፍስቱም በተለያዩ አጸዶቻቸው የተሰማሩ ምቹ ሁኔታ ይጠባበቁ ነበር። ሰይጣንና ሰራዊቱን ብርቱ ያደረጋቸው ሁሉ ጊዜ የሚያሳዩት ትጋትና ተስፋ አለመቁረጣቸው እንጂ አንድ ክርስቲያን እንኳን ከላይ እንደተጠቀስኩት አይነት ጸሎት ሲጸልይ በሚሊዮኖች የሚቆጠሩ መናፍስትን ይፈጃቸውና ያስራቸው ነበር። ነገር ግን የሚያሳዝነው አንዳንድ ክርስቲያኖች እየተዋጉ በተለያየ ሐሳብ ተይዘው በመንፈሳዊው ዓለም ያላቸውን ኃያልነት እንዳይረዱ ስለሆኑ በጥርጥርና በደመነፍስ በኢየሱስ ስም ሲሉ መናፍስቱ ቢበተኑም ወዲያው ይመለሱባቸው ነበር። እንደዚህ አይነት ጸሎት በሰይጣን ውሃ ቅዳ ውሃ መለስ የሚባል መሆኑን ለማወቅ ችያለሁ። በአፋቸው የኢየሱስን ስም ይጠራሉ፣ በልባቸው ግን ኃጢአትን ያሰላስላሉ። ያኔ ታዲያ በኢየሱስ ስም ሲሏቸው የስሙ ጉልበት ብቻውን ሲያባርራቸው ብትን ብለው እንደገና እንደ ንብ ወዲያው ሁለንተናቸውን ይቆጣጠሩት ነበር። አልፈውም ከጸለዩ በኋላ በተለያዩ አጋንንታዊ ፈተናዎች በበቀል ስለሚያሰቃዩአቸው ስለ ጸለይክና ስለ ጾምክ ነው እኮ ይሄ ፈተና የመጣብህ በማለት በመዋሸት ሰይጣን የብዙ ክርስቲያኖችን ልብ በማስፈራራት እንዳይጸልዩ ከጸለዩም በመንፈስ እንዳይጸልዩ ይከለክሏቸውና ከእግዚአብሔር ይልቅ ሰይጣንን እንዲፈሩ ያደርጋቸው ነበር። አብዛኞችንም በዚህ መንገድ በጠላት ድል የተነሳ ሕይወት እንዲኖሩና ቃሉንም በማንበብ የሚገኘውን እምነት እንዳይዙ ቃሉን ማንበብ እንዲጠሉ እንዲሰንፉ በማድረግ ምንም እንኳን ያለ ቃሉና ያለ ጸሎት ክርስቲያን መኖር እንደማይችል ቢያውቁም ለተረዱት እውነት ምላሽ እንዳይኖራቸው በማያቋርጥ ስንፍናና ድንዛዜ ይመታቸዋል። ከዚያም የተለያዩ የኃጢአት ድራማዎችን በሚቆጣጠራቸው አእምሮዎች በማዘጋጀት በኃጢአት በተደጋጋሚ በመጣል በማያቋርጥ ክስ ሁሉ ጊዜ የበደለኝነት ስሜት እንዲሰማቸው በማድረግና በአጽማቸው እስኪቀሩ ድረስ በነፍሳቸው ከስተው ኃጢአትን ሲያጠቡ እንዲኖሩና በስብከትና በዝማሬ ላይ ብቻ እንዲመሰረቱ በማድረግ ሙሉ መዳንን ከማግኘት ይልቅ ተመላላሽ ታካሚ እንዲሆኑ አድርጎ የሚታከሙባቸውንም የመዝሙርና የስብከቶችን ይዘት መለኮትነቱን በማስለቀቅ በምድራዊ ቁስ ላይ ብቻ የተመሰረተ በማድረግ ከእውነተኛው መዳን ጋር እንዳይገናኙ አድርጎ በሚሊዮኖች የሚቆጠሩ የዘመኑ ክርስቲያኖችን ተብትቦ ቤተክርስቲያንን እንደ አንፊቲያትር በኮሜዲ ሰባኪዎች በመሙላት በስጋ ጦር ሲወጋ ተመለከቱ።
አንዳንዶቹን እንዲያውም በዓለም የሌለ ኃጢአት ውስጥ እንዲገቡ በማድረግ ፈጽሞ ወደ ቤተ ክርስቲያን እንዳይመጡና በእብደት እንዲመቱ በድህነትና በስካር በሱሶች ጠላልፎ ወደ ሞት ሲነዳቸው ተመለከቱ። ወገኖቼ ይህን ጽሑፍ የምታነቡ ሁላችሁ እባካችሁ ጨክናችሁ ወደ እውነተኛው መዳን ወደ ጸጋው ዙፋን በንስሐና በመመለስ እንድትገቡ ማጸናችኋለሁ። ለዚህ ነው በዚህ ምቹ ዘመን ወደ መንግሥተ ሰማይ የሚገቡ ሰዎች በገደል ውስጥ እንደሚንጠባጠብ የውሃ ጠብታ ጠብ ጠብ ሲል የተመለከትኩት። ወደ ሲኦል ግን እንደ ትልቅ ጅረት እንደ ክረምት ጎርፍ የሰው ልጆች ነፍስ ሲፈስስ ነው የተመለከትኩት። የመዳን ቀን ዛሬ ነው። ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ። በሕይወት እያላችሁ በጉብዝና ወራታችሁ እግዚአብሔርን አስቡት፣ ተመለሱ፣ ታዘዙት። ዓለምም ሞላዋም ዕውቀትም ሀብትም ውበትም አላፊ ነው። መጨረሻው ግን ትሉ በማይሞትበት እሳቱ በማይበርድበት በእባቦች በተሞላ የእሳት ጉድጓድ መከደን ነው። የሰው ሁሉ ሩጫና ጥድፊያው ለዚሁ ነው። በየማይክሮ ሰከንዱ ወደ ሲኦል የሚጎርፉት ሰዎች ሁሉ የራሳቸው ዕቅድ ነበራቸው። ሐሳባቸው ልክ ዘላለም እንደሚኖሩ ነው። ነገር ግን በሰይጣን ተጠልፈው በኃጢአት ተወግተው በሞት ባህር መስጠም ዕጣ ፈንታቸው ሆነ። ወንድሞቼና እህቶቼ ዋጋችሁ ተከፍሏል። ኢየሱስ የሚባል ቤዛ ተሰጥቷችኋል። እመኑና ከዚህ ዳግመኛ ዕድል ከሌለው ከዘላለም የሞት ስፍራ አምልጡ። በዚህ በሲኦል ሁል ጊዜ ልክ ሰው ነፍሱ ስትወጣ የሚያሳየውን አይነት ሲቃ ያለማቋረጥ ለዘላለም እየሞቱ በእሳትና በእባቦች በማይሞቱ ትሎች እየተበሉ እየሞቱ በእባቡ ሲነደፉ ደግሞ ልክ በቆዳ በሽታ አይነትና በካንሰር በግማት በመግል ተጨማልቀው የአንዱ ስቃይ አሰቃይቶ ሲገድላቸው እንደገና ስጋቸው ሲበቅል ደግሞ እየተቃጠሉ ይሰቃያሉ። ለአንዲት ሰከንድ እንኳን እረፍትን ቢፈልጉ አያገኟትም። በአጠቃላይ ሲኦል እጅግ በክፉና በመጥፎ ነገሮች የተሞላ የሞት ባህር ነው። በሲኦል በተንቀሳቀስንበት ቦታ ሁሉ የተመለከትኩት ሁሉም በጸጸት እውነቱ አሁን በተግባር ሲገለጥላቸው ምነው ዘመኔን ሁሉ እዚህ ከማሳልፍ ለዚያች እንፋሎት ለነበረች የምድር ቆይታዬ ማንኛውንም ነገር እታገስ ነበር። እባክህን ጌታችን አንዲት ዕድል ስጠን እያሉ ነበር ጌታን ሲለምኑት ያየሁት። ብዙ ዕድል ያላቸው ግን በምድር የሚኖሩ ቢሊየን ሕዝቦች አይኖቻቸውን በመጋረጃ ሸፍነው የነፍሳቸውን የውስጥ ጩኸት በማፈን በስጋቸውና በመንፈሳቸው ለጊዜያዊና ለእንፋሎቱ ኑሮ ይህን ክቡር ጊዜ በዋል ፈሰስ አሳልፈው ዛሬም የሰው ልጆች ዕድላቸውን ሲያቃጥሉ ተመልክቼ በምድር ብዙ ቴክኖሎጂ አለ። ምን አለ ይሄንን እኔ ያየሁትን ለሰው ሁሉ የማሳይበትንና ሰዎችን ሁሉ ከጥፋት የምመልስበትን ጥበብ ጌታ ቢሰጠኝ እያልኩ ሳስብ ሳለ ጌታም ልጄ ይህን ሁሉ የተመለከቱ ሰይጣኖች እንደ ሰው ልጆች ምህረት አግኝቶ ቢሆን በቅጽበት አይን ነበር የሚመለሱት። ሰው ግን ተላላ ነው፣ ሞኝ ነው አለኝ። ቀጥሎም ስጋና ደም እግዚአብሔርን ማየት ስለማይችል ሳያዩ ለሚያምኑ ነው ብጽዕና ጽድቁ የተሰጠው አለኝ። አብን ማየት የሚቻለው በእውነትና በመንፈስ ሆነው ስለሆነ ለዚህ ነው ብዙዎች የሚታለሉት። እኔ ራሴ እንኳን ሰው ሊሰራው በማይችለው አደራረግ ሁልጊዜ እየሰበኩ ሳስተምራቸው ከእስራኤል ጥቂቶችን ነው ማዳን የቻልኩት። ብዙዎቹ ግን በእኔ ተሰናከሉ። የተከተሉኝ እንኳን እያዩኝ ፍጹም የሆነ እምነትን አላገኘሁባቸውም። ስለዚህ አንተም የቻልከውን ሁሉ ንገራቸው። ቢሰሙህና ቢመለሱ ለዘላለም ይተርፋሉ፣ ዘራቸው ምድርን ይወርሳል። ነገር ግን ብዙዎችን ለማጥፋት ሰይጣን አዲስ ስትራቴጂ ነድፏል። ለብዙዎች በዚህ ዘመን መዳን ጭንቅ ይሆንባቸዋል። ድል ለነሳው ከእኔ ጋር በዙፋኔ ይቀመጥ ዘንድ ሰጠዋለሁ። አንተ ግን እስከ ፍጻሜው ድረስ ሂድ፣ አንተም ታርፋለህ፣ በቀኑም መጨረሻ በዕጣ ክፍልህ ትቆማለህ አለኝ። ከዚያም ቆመን እንመለከተው በነበረው ሁኔታ ሰይጣን በአየሩ ላይ በጥልቁና በምድር ላይ ያሉ አለቆቹንና ስልጣናቱን በመሰብሰብ
ቀድሞ ጀምሮ የነበረው ንግግር በከርዳዳ ድምጽ ያወራ ጀመር። እንዲህም አለ: እንግዲህ ቀድሞ የነበሩት የውጊያ ስትራቴጂዎቻችንን ብዙዎቹ አርጅተዋል። ስለዚህ ሁሉንም እስከ መጨረሻው ይዘን የምንሄድባቸው ቢሆንም ሰዎችን በሳይንስና ቴክኖሎጂ በመጠቀም አንዳንድ አዳዲስ ዕውቀቶችን በመግለጥ መንፈሳዊውን ዓለም ማስካድ፣ ሁሉንም ነገሮች ተጨባጭ በማድረግ በሥጋ ዓይናቸው አዳዲስ ፈጠራዎችን እንዲያዩ በሰው ቀመርና ቁጥር አባስተው አካፍለው እንዲደርሱበት ማድረግ፣ የምናውቀውን ዕውቀት ሁሉ በምስጢርና በጥበብ መግለጥና ሕይወትን ቀላል ማድረግ። ይሄ ስትራቴጂ ቀድሞ በነበሩት ሰዎች የማይሰራ ነበር። ምክንያቱም ብዙዎቹ በእምነት ላይ የተመሰረተ ሕይወት ነበራቸው። ስለዚህ እነርሱን በድህነትና ነፃነታቸውን በመንጠቅ ከዚያም በማስጨፍጨፍና በማጨፋጨፍ እንዲሁም የእውነቱን መንገድ አስመስለን በብዙ ሃይማኖቶች ግራ አጋብተን ለዚህ ደርሰናል። የአሁኑ ዕቅዴ ግን ከመከላከል ወደ ማጥቃት ተሸጋግሯል። ስለዚህ ሰዎችን ሁሉ መንፈሳዊውን ዓለም በማስካድ ይሄንኑ አስተሳሰብ በተለያዩ ከፍተኛ ተቋማት የሰው ልጆችን የክፋት ዕውቀት ማሳደግና ሁሉንም ሃይማኖቶች እንዲክዱ በማድረግ ሰው የሚኖረው ለሥራና በሥራ ብቻ እንደሆነ ማስረጽ በማለት ተናገረ። አንባቢዎቼ፣ ሥራ ለሰው ልጆች በአዳም ኃጢአት ምክንያት በእርግማን መምጣቱ ይሰመርበት። ሰይጣን ንግግሩን ቀጥሏል። ሃይማኖት ካለም ብርሃን ሰይጣን ነው ወይንስ እግዚአብሔር በማለት ብርሃን የመምሰልን ሥርዓት አጠናክረን በመዘርጋት ምድር ላይ ያለ ሰው ሁሉ በምቾትና በብልጽግና በመሙላት ከእርሱ ጋር ተወዳድሮ መመለክ እያለ ያለማቋረጥ ዓይኑን ጨፍኖ ተመሰጠ። ከዚያም የምድር ዋና ዋና መንግስታትን በቀጥታ እኔን በሚያመልኩ መሪዎች መሙላት፣ በመቀጠልም አይሁዶች እንጠብቃለን በሚሉት መሲህ ተመስሎ መወለድ። በዚህ ሁሉ ግን አደጋን በምድር በማብዛት ሰዎች በየቀኑ እንደ ውቅያኖስ ያለማቋረጥ ወደ ሲኦል እንዲገቡ ማድረግ። ከዚያም ከኢየሩሳሌም ትእዛዝ እየሰጠው መሲሁን መስዬ የተመረጡትን ማሳት፣ በኋላም ዓለምን በሙሉ ከእርሱ አምላኪዎች ማጽዳት፣ የተለያዩ የጦር መሳሪያዎችን አዳዲስ ፈጠራዎችን ከሰው ልጆች ጋር በመሆን በመፍጠርና ምሽግን በማዘጋጀት እርሱ ሲመጣ ተዋግተን ማሸነፍ አለብን ሲል ርኩሳን መናፍስቱ በመጮህ ይዘውት የነበረውን ጦር መሳይ የኃጢአት ፍላጻዎች መሬቱን በመቀጥቀጥ ድጋፋቸውን ልክ እንደ ጅብ ሳቅ በማሽካካትና በማልጎምጎም እንደ እባብ ሲጥታ አይነት ድምፅ አወጡ። ሰይጣንም ያንን አሰቃቂ ሳቁን ሲስቅ በሲኦል ያሉ ነፍሳት ስቃያቸው ጨምሮ ኖሮ በጩኸትና በለቅሶ ሰፈሩ ተሞላ። ያኔ ታዲያ ሙት ከሆነው ከሲኦል ማህፀን የሚገለማ እጅግ የሚያጥወለውል ሽታ ወጣ። በተመሳሳይ ከራሱ ከሰይጣን ጀምሮ በፊቱ ካሉት እርኩሳን መናፍስትም ይኸው ግማት አካባቢውን አወደው። እኔም መቋቋም አቅቶኝ የማስታወክ አይነት ስሜት ሲመጣብኝ አይቶ ጌታ ወደ ራሱ ስቦ ሲያስጠጋኝ መልካም መዓዛ ያለው የሕይወት ሽታ ከውስጡ ወጥቶ ሁለንተናዬን ሲያድሰኝ ታወቀኝና በሐሴት ተሞላው፣ እጅግም ወደድኩት። ኋላም እኛን ይዛ ትንቀሳቀስ የነበረችው የብርሃን ሉል በሰይጣን ንግግር ተናዳ በአንድ በኩል ተዘርግቶ የነበረው ብርሃኗን በመሰብሰብ ፈጽማ ጋረደችንና እንዴት ይገማል ንግግሩ ብላ ጌታዬ ላጥፋውን አለሽ በብስጭት። ጌታም አይ ለሁሉ ጊዜ አለው፣ ውሸታም የውሸት አባት ስለሆነ ነው፣ ፈጥሮ ከራሱ ያወራል፣ ታዩ ቀን ተቀጥሮለታል አላትና በንዴት ሰይጣንን ይመለከተው ጀመር። ሰይጣንም በተናገረው ነገር ራሱ ይሰቃይ ገባ። አንድ እንደ ኮረት ድንጋይ ነገር በውስጡ እየተንከባለለ ውስጡን ፈጨው። በውጪው ሰውነቱ እስከሚታወቅ ድረስ ግዙፍ ድንጋይ የራስ ቅሉን እየፈጨው በግንባሩ በስቶት ወደቀ። ያኔ ትንፋሹን ሰብስቦ ግንባሩ ልክ እንደ ዋሻ ክፍት እንደሆነ ማውራቱን ቀጠለ። የራሱ ሐሳብ ክፋቱ ድንጋይ ሆኖ በእግዚአብሔር ላይ የተናገረው ውሸት ፈጭቶት ማሰቢያውን በርግዶ ምንም አእምሮ ሳይኖረው ማውራቱን ቀጠለ። ከዚያም አዲሱን ስትራቴጂውን የየአህጉሩን የክፋት አለቆች አሸክሞ ያስተዋውቅ ያዘ። የሚያወራውን አፉን እያየው ጭንቅላቱ ባዶና
ክፋት ሆኖ ሳለ ዝም ብሎ ግን በአፉ ሲናገር ይገርመኝ ነበር። ኋላም አፍሪካ የሚባለው አጋንንት አዲስ አለቃ ወጣ። አፍሪካ እንደሚታወቀው ብሎ ሰይጣን ንግግሩን ቀጠለ። እስከ ዛሬ በረሃብ በችግርና በድንቁርና ነበር ስንዋጋት የነበረው። አሁን ግን ባለፈው እንዳያችሁት ተሸንፈን ከእርሱ በረከትና ብልጽግና እንዲሁም ዕውቀት ታዞላታል። ስለዚህ ይህንን ሁኔታ ቀይረን ነው ለዓላማችን የምናውለው። አሁን በአፍሪካ መንፈሱ በጨከኑ አገልጋዮች ስለሚሰራ በአውሮፓና በአሜሪካ የተጠቀምነውን የስልጣኔ አስተሳሰብ በህዝቡ ውስጥ በማስረጽ አገልጋዮቹን ፎቅ እየሰራንላቸው እቅዳቸውን ከወንጌልና ከእርሱ መምጣት አርቀው አጀንዳቸው ፎቅ መስራትና ትልልቅ የቤተክርስቲያን ህንጻዎች ላይ እንዲያተኩሩ ማድረግ፣ ተከታዮቻቸውን ደግሞ በተለያዩ የመረጃ መረቦች በመጠቀምና በመታገዝ ወደ ሀብት ወደ ዕውቀትና ወደ ስልጣኔ ልባቸው እንዲሸፍት ማድረግ፣ ከመሪዎቹ እይታ ውጪ በኃጢአት መበከልና ዓለማዊነትን ማስፋፋት፣ መሪዎቹ ህንጻውን ጨርሰው ህዝቡ ላይ ማተኮር ሲጀምሩ ህዝቡን ሃይማኖትን ኋላ ቀርነት አድርጎ እንዲመለከት በሰራነው ሥራ መሰረት በየቤተክርስቲያኑ እንዳይገኝ በሥራ መወጠር። ብዙ የአፍሪካ ምዕመን ቤተክርስቲያን የሚሄደው ሲቸግረው ስለሆነ እንዳይቸግረው እግዚአብሔር የሰጣቸውን በረከት በሥራ እንዳገኙ እንዲያስቡ ማድረግ፣ ከዚያም ህንጻዎቹን ባዶ ማድረግ፣ ልክ እንደ ምዕራባውያኑ የተበከሉ ወንጌሎችን እንዲቀበሉ የቤተክርስቲያን መሪዎችን በህዝቡ ፍላጎት ላይ የተመሰረቱ አስተምህሮቶችን እንዲያስተምሩ ማበረታታት፣ በህዝቡ ተቀባይነት እንዲኖራቸው ማድረግ፣ ከዚያም ልክ አውሮፓና አሜሪካ እንደተጠቀምነው ሴትና ሴት እንዲሁም ወንድና ወንድ እንዲያጋቡ ማድረግን ጨምሮ ሀብትን ብልጽግናን እንዲሰብኩ ማድረግ፣ ገንዘብ የሰው ልጆች ጌታ እንዲሆን ገንዘብ ለማግኘት ሲሉ የፈለጉትን ቢያደርጉ ችግር እንደሌለው እንዲያስተምሩ ማድረግና ወደ አጠቃላይ ግባችን ሃይማኖት የለሽ ወደ ሆነ ማንነት እንዲመጡ ማብቃት በማለት ተናገረ። ሁለተኛው እርኩስ መንፈስ ላቲን አሜሪካ የሚባል ባጅ ተለጥፎበት ወጣ። የላቲን አሜሪካውን በተመሳሳይ እንደ አፍሪካ ሲሆን ግዳጁ ተጨማሪ በመዝናናትና በሱስ የሚል ጽሑፍ ብቻ ተጨምሮበት ነበር። ሰይጣን ንግግሩን ቀጠለ። እስያ ብዙዎቹን በፊት በክህደት ነበር የመታናቸው። አሁን ደግሞ ብሎ እስያ የተባለው ህንዳዊ የመሰለ ክፉ መንፈስ ሲወጣ ግማሹ አካሉ ቻይና ይመስል ነበር። ነገር ግን የእስላም ጀለቢያ መሳይ ለብሶ ነበር። ሰይጣንም ንግግሩን ቀጥሎ እስያ ለሶስት በመክፈል መካከለኛው ምስራቅን በአገራቸው ላይ መኖር እንዳይችሉ በአየር ንብረት ችግርና በረሃብ መምታት፣ አሁን የበለጸጉበትን የነዳጅ ዘይት በዓለም ተፈላጊነት እንዲያጣ በማድረግ አብዛኛዎቹ ወደ አፍሪካ እንዲሰደዱ ማድረግ፣ ሩቅ ምስራቆቹን ደግሞ በሃይማኖት አልባነት፣ በከሃዲነት፣ በቴክኖሎጂ መምታት፣ ህንዶችን በሰይጣኒዝም ሃይማኖትና በብልጽግና መዋጋት፣ አውሮፓና ሩሲያን፣ አውስትራሊያንና አሜሪካን በቴክኖሎጂና በሃይማኖት አልባነት መምታት ብሎ አጠቃላይ በሰባት እርኩሳን መናፍስት አለቅነት ከላይ ያወራውን እንዲያስፈጽሙለት ሾማቸው። እንዲህም ሆነ። ሌላኛው ዝሙት የተሰኘው የእርኩሳን መናፍስት አለቃ እርሱም የቻለውን ያህል ከሲኦል ማህፀን ከሰራዊቶቹ ጋር ሆኖ ያለ ገደብ ከነፍስ ግድያ አለቃ ጋር አብረው ከቀዱ በኋላ ወደ ሲኦል ልብ ወደ ሰይጣን አዳራሽ ገቡ። ያን ጊዜ ሰይጣን በትልቅ ስክሪን በስድስት መናፍስት የፖርኖግራፊ አይነት ዳንስ በመድረኩ ላይ እንዲቀርብለት አስደርጎ በሙዚቃ ማስጨፈርና ብዙ ያልተገቡ የብልግና አደራረጎችን ከሴቶቹ ጋር ያደርግ ጀመር። እነዚያ የሚያማምሩ ሴቶች ፈገግ ሲሉ ሁለቱ የውሻ ክራንቻቸው ከሰው ጥርስ እጅግ የሚበልጥና መርዛማ ነበር። ምላሳቸው ልክ የእባብ ይመስል ነበር። መንታ ሆኖ ወዲያና ወዲህ ያስወነጭፉት ነበር። ሰይጣን በፊቱ የቆመውን የዝሙት አለቃ መንፈስ እየሳቀ ከተመለከተው በኋላ አንተ ዘመን የማያልፍብህ ስኬታማ ልጄ ነህ፣ ሂድ፣ አስት፣ ሥጋ የሆነውን ሁሉ አርክስ፣ አትራራ፣ እርሱ ያረከሰውን ደግሞ አንተ ነፍሰ ገዳይ ግደል፣ ጨርሳቸው፣ አትራራላቸው እያለ መለፍለፍ ያዘ። ይሄ የዝሙት መንፈስ
እንደ ሴት የጡት መያዣና ፓንት አጥልቆ የሴትና የወንድ ብልት ሙሉ ሰውነቱ ላይ አስነቅሶ ነበር። ነገር ግን ንቅሳቱ ሁሉ እውነተኛ የሰው ገላ ይመስሉ ነበር። ግማሽ አካሉ የሴት ግማሽ አካሉ ደግሞ የወንድ ነበር። ማንኛውንም ሰው የሚያደነዝዝበት ማደንዘዣ መርዝ ከሲኦል በቀዱት ዕቃ ውስጥ ራሱ ሰይጣን ሞላበት። ከዚያም ይደንሱ የነበሩት ሴቶች በቅጽበት ዓይን ወደ ዘንዶነት ተቀየሩ። በኋላም እንደ ተቆጣ የኮብራ እባብ አንገታቸውን ቀና አድርገው መርዛቸውን በአለቃው መንፈስ ዕቃ ውስጥ ተፉት። በመቀጠልም መናፍስቱ ሁሉ አንዴ እንደ ሰው፣ ሴት፣ ወንድ፣ እባብ፣ ጅብ አይነት ፍጥረት በመሆን ይለዋወጡ ያዙ። በኋላም ሰውን ሁሉ ያስቱ ዘንድ ሰይጣን ስልጣን ከሰጣቸው በኋላ በምድር ሁሉ ተሰራጩ። ከዚያም ይሄ የዝሙት መንፈስ ፍጹም የማርያምን ምስል በመምሰል የጠፈሯ ንግሥት የተባለ ጽሑፍ ያለበትን ዘውድ በራሷ ላይ በመጫን ጨረቃን እንደ ማዘዣ ጣቢያዋ ስታደርግ ተመለከቱ። በዚያም መናፍስቱ ዙፋን አዘጋጅተውላት ተቀመጠች። በስሯ የነበሩትን መናፍስት በሙሉ ወደ ምድር አሰማራች። በኋላም መናፍስቱ በሰዎች ሁሉ ላይ የተለያየ እርኩሳታቸውን በዝሙት መንፈስ ወደ የሰው ሁሉ ሲደፉት ተመለከትን። ይህ መንፈስ በሰዎች ሁሉ ላይ የተደፋ ቢሆንም ነገር ግን በተለይ በእውነተኛዎቹ የጌታ ተከታዮች ላይ በብዛት ያለማቋረጥ ይደፋባቸው ነበር። ኋላም ከዚህችው እርኩስ መንፈስ ፊት እጅግ ብዙ የሆኑ ከባህር ውስጥ የወጡ ሴትና ወንድ የሚመስሉ መናፍስት ቆመው ነበር። ሁሉም ብዙ ኃይል ከእጆቿ ከተቀበሉ በኋላ ወደ የአገልጋዮች ቤት ሲገቡ ተመለከትናቸው። ሰዓቱም ከሌሊቱ 8 ሰዓት አካባቢ ነበር። ኋላም እንቅልፋቸውን አብርረው በህልማቸው በመገለጥ አብረዋቸው ዝሙት ሲሰሩ ተመለከቱ። አንዳንዶቹ በማግስቱ አገልግሎት ያለባቸው ሁሉ ነበሩበት። ቀጥሎም በክስ ብዙዎቹ ለእግዚአብሔር የሚገባውን እውነተኛ አምልኮ ማቅረብ እንዳይችሉ ሲያዘገዩአቸው እንመለከት ነበር። ብዙ ጊዜ ወጣት የሆኑ አገልጋዮችን የሚዋጉበት አንዱ መንገድ ይሄ መሆኑን ተገነዘቡ። ሌሎችን ደግሞ በአብዛኛው ወጣት ወንድና ሴቶችን ራሳቸውን በተለያየ መልኩ በተመስጦ ከብዙ ሴቶች እና ወንዶች ጋር አብረው ዝሙት እንዲያደርጉ ሐሳብን በልባቸው ሲዘሩ እንመለከት ነበር። በኋላም አብዛኞቹ ወጣት ሴቶችና ወንዶች በቤተክርስቲያን ውስጥ በተለያዩ አገልግሎቶች ውስጥ ያሉትን ሳይቀር በዚህኛው ሱስ ታስረውና ተተብትበው እመለከት ነበር። በኋላም ስነ ልቦናቸው እጅግ የዘቀጠ ትውልድ ሆነው ነበር። እነዚሁ እርኩስ መናፍስት በተቀናጀ መልኩ የሰውን አመለካከትና አስተሳሰብ ገዝተውት አይ ነበር። በሌላ በኩል ደግሞ ያገቡ ሰዎች አገልጋዮች ጭምር እንደዚህ አይነቱን ኃጢአት የሚለማመዱት በድብቅ ነበር። ከፓስተሮች እስከ ተራው ሰው ከመሃይም እስከ ተማረው ድረስ በዚሁ በፖርኖግራፊ ሱስ ተጠምደው መለከት ነበር። ኋላም አንዲት ከንፈሯ በሰው ደም የቀላ ጥርሰ ረጃጅም ወጣት ሴት የሰው ልብ እየበላች ወደ ጠረፏ ንግሥት መጣች። ያን ጊዜ ያቺ የጠረፏ ንግሥት ተብላ በጨረቃ ላይ ከተማ የዝሙትን መንፈስ ወደ ምድር የምትረጨው ሴት መሳይ አጋንንት ወዲያው ዘንዶ ሆና ቆመች። እያየነውም ዘንዶ ልክ እንደ እስስት እየተለዋወጠ አንዴ ሸረሪት፣ አንዴ ደግሞ እስስት፣ አንዴ ደግሞ አይጥ፣ ጊንጥ እየሆነ ይቀያየር ነበር። በዚያን ጊዜ ሁሉም በዙሪያው የነበሩት መናፍስት ሲለዋወጡ ይህች የሰው ልብ እየበላች የነበረችው ወጣት ሴት ግን ፈጽማ አይኗን ተክላ ድምጿን ልክ እንደ እባብ አንዴም እንደ ጅብ ሳቅ እያሰማች ከኋላዋ ብዙ እርኩሳን የሚመስሉትን መናፍስት አስከትላ አሰልፋ ያየናት ከሲኦል አፍ ካለው መንታ ምላስ ስልጣንና ኃይል ተቀብላ ከተመለሰች በኋላ በጠረፏ ንግሥት ዙፋን ፊት ለፊት ቆማ ተመለከትናት። ከዚያም የጠረፏ ንግሥት ታላቋ አርጤምስ የሚል ጽሑፍ ያለበትን ዘውድ ከጫነችላት በኋላ ሕዝቡን ሁሉ ከሕፃን እስከ አዋቂ በወጥመድሽ ጣያቸው፣ በየሴቶች ውስጥ ሆነሽ ተመለኪ፣ በዓለም ላይ ያሉ አለቆችና ገዢዎች፣ ዘፋኞች እና ዲዛይነሮች አንቺ ናቸው እያለች ሳለች ነፍሰ ገዳይ የተባለው ርኩስ መንፈስ እስር ይሯሯጥ ነበር። በኋላም በዓለም ላይ እስከ ዛሬ ተፈጥረው የነበሩ ቆነጃጅቶችን የመሰሉ መናፍስት ታዋቂ በሆኑ ሴት ዘፋኞችና ሞዴሎች
እንዲሁም የፊልም ተዋናዮች ላይ እንደ ደባል ሰው ሆነው እንዲሰሩ ብዙ ኃይል ከተሰጣቸው በኋላ እየተሯሯጡ ወደ ምድር ሲከንፉ ተመለከትናቸው። እንደታዘዙትም ሁሉ በየሰው ላይ ተዋሃዱ። አንዳንድ ርኩስ የሆኑ ዝሙት ቀስቃሽ ፊልሞች፣ ዳንሶች እና ሙዚቃዎችን እንዲሰሩ ያነሳሷቸውም ነበር። በተጨማሪም ከአጋንንት ኃይል በላዩ ላይ እንዲጨመርበት በአዘጋጆቹ ለሰይጣን ይላክለት ነበር። እነዚህ መናፍስት በላያቸው የገቡባቸው ሴቶችን ሰው ሁሉ በያለፉበት ጎዳና ሲመኛቸው ተመለከቱ። ሁሉም አይኑን ይተክልባቸው ነበር። ሁሉም ከእነርሱ ጋር ዝሙት ለመስራት ይመኝ ነበር። በዚህ ሰዓት ሞት እያደባ በምኞት የሰከሩትን ስካራቸውን ሳይበርድ እየጠረገ በተለያየ አደጋና በሽታ ወደ ሲኦል ያከማቻቸው ነበር። እየተመለከትኩት ሳለ አንዱ በዓለም ውስጥ ባሉ ታላላቅ ከተሞች በእነዚህ የጥልቁ አባላት ሐሳብ አመንጭነት ታላላቅ ምሽት ክለቦች በሚሊዮኖች በሚቆጠሩ ገንዘቦች ይከፈቱ ነበር። በእነዚህ የምሽት ክለቦች ከሚገቡትም ሞዴል ሴቶች አንዳንዶቹ ራሳቸው መናፍስቱ ነበሩ። እጅግ ቆንጆ ሴት መስለው በታዳሚው ላይ መንፈስ እየሞሉ ከሰው ልጆች ጋር በአካል ዝሙት ይሰሩ ነበር። ለምሳሌ ከከተማችን አዲስ አበባ ጀምሮ እስከ ዋሽንግተን፣ ሲንጋፖር፣ ፍሎሪዳ፣ ፓሪስ፣ ቶኪዮ ወዘተ በግልጽ ራቁታቸውን ሆነው በሚስጥር ቪአይፒ በሚሉት የዳንስ ክለባቸው ውስጥ በሰው ሁሉ ፊት ገንዘብ የሰጠ ማንኛውም ተስተናጋጅ ከእነዚህ ደባል ስብዕና የተላበሱ ሴቶች ጋር ዝሙት ሲያደርግ እንመለከተው ነበር። ሌሎቹ ደግሞ በየማሳጅ ቤቱ የተለያዩ አጸያፊ የዝሙት ተግባራትን ይፈጽሙ ነበር። እነዚህ በእንደዚህ አይነት ሁኔታ ውስጥ የተጠመዱ ሰዎች ከመንፈስ ጋር በቀላሉ መለያየት ይከብዳቸዋል። ስለዚህ ሁል ጊዜ በድብቅና በግልጽ ይህንን እንዲያደርጉ ይገደዱ ነበር። ጌታም ብዙዎቹ ሕዝቦቼ ይህንን ተግባር በየቀኑ እየጠጡት ነው፣ ብዙ አገልጋዮቼም እንዲሁ መቅደሳቸው ፈርሶ በዝሙት ይመላለሳሉ። አንዳንዶቹ ደግሞ ከዓለም ያዩትን ነገር እኔ በቀደስኩት ትዳር ላይ ይፈጽሙታል። በትዳር ውስጥ እያሉ መኝታቸውን ያረክሱታል። ይህንንም እንደ ስልጣኔ ያዩታል። በአገር እንዲሁም በዓለም ዙሪያ ብዙ የእኔ ስም ከተጠራበት ቤተሰብ የወጡ ሴቶች ልጆች አሁን ዕውቅ የዝሙት አራማጆች ሆነዋል። ብዙ ቤተክርስቲያን የነበሩ ዘማሪዎችና ሙዚቀኞች አብዛኞቹ በዓለም ዘፈን ተጠምደዋል። ብዙዎቹ በቤተክርስቲያን ውስጥ ያሉ ወጣቶች ራሳቸውን ለዝሙት በሚያነሳሳ አልባሳት ሸልመዋል። በየጎዳናው ብዙዎችን ያስታሉ፣ ያዘሙታሉ፣ ይዘሙታሉ። አንዲት ልጅ አይቶ የተመኛት ከእርሷ ጋር በአካል ዝሙት ያደርጋል። ስለዚህ አንዳንዶች በቤቴ ውስጥ በእንደዚህ አይነት ከብዙዎች ጋር በቀን እየረከሱ ይውላሉ። አይፈሩም፣ ምክር አይሰሙም። ብዙዎቹ ይህን እያደረጉ ያገለግላሉ፣ መድረክ ላይ ይቆማሉ። አሁን እሽቅድምድሙ ማን የበለጠ ያስታል ነው። ያሳተ ሁሉም አብሮ ይስታል። በአንዲት ሴት አለባበስ ምክንያት ቀኑን ሙሉ 10 ሰዎች ቢስቱ እርሷም ከ10ሩም ጋር ዝሙት እንዳደረገች እንደሳተች ይቆጠራል። ልጆቼ እሽቅድምድሙ ወዴት ነው? ተመለሱ። እኔ ቀናተኛ አምላክ ነኝ። ሥጋችሁ የመንፈሴ ማደሪያ ነው እንጂ የዝሙት አይደለም። መቅደሴን አታርክሱ። ተመለሱ። መቅደሴን የሚያፈርሰውን አባቴ ያፈርሰዋል። ሴቶች ልጆቼ እናንተ ራቁት ስለሄዳችሁ ለእናንተ ምን ይተርፋችኋል? ውበት ለተመልካቹ ነው። ከንቱ ውዳሴን ፈልጋችሁ ሥጋችሁን ለሰይጣን ሸጣችሁ ኢየሱስ ኢየሱስ አትበሉ። በሥራችሁ አፍሬአለሁ። ይህ ሕዝብ በከንፈሩ ነው የሚያከብረኝ፣ ልቡ ግን ከእኔ የራቀ ነው። ተመለሱ እባካችሁ። ብዙዎችን ወደ ሲኦል አትንዱ፣ እናንተም አትነዱ። ሰይጣን ምሕረት የለውም አለኝ። እኔም በምድር ስላለው የዚህ የዝሙት ኃጢአት በዓይነ ሕሊናዬ እያሰብኩ እንዴት ሰው ሊድን ይችላል ስል በልቤ አሰብኩኝ። ነገር ግን ጌታ አጽናኝ የሆነው እርሱ አምላክ የሆነው መንፈስ ቅዱስ በቃሌ ለጸና ወደ እርሱ ለመጣ ኃይልና ብርታትን ይጨምራል። በእኔ ጸጋ ለሚታመንና በእምነት ጸንቶ በውስጡ ጠላት የሚዘራበትን ሐሳብ በስሜ ለሚቃወም
አካሉን እንደዚህ አይነት ትዕይንት ከሚታይባቸው መድረኮችና ቦታዎች ቢከለክል ለድካሙ ምክንያት ከመስጠት ይልቅ ንስሐ ቢገባ በእውነተኛ ልብ ፊቴን ቢፈልግ እገኝለታለሁ፣ ለለመኑኝ ኃይልን እሰጣቸዋለሁ አለኝ። በመቀጠል በዓለማችን ውስጥ ወደሚገኝ ወደ አንድ ስፍራ በመሄድ ቁጥራቸው የበዙ ክርስቲያኖች በመንፈስ ተሞልተው ይህንን የሰይጣን ተንኮል ሲያፈርሱ ተመለከቱ። ለካስ ዝሙትን በሰዎች የሚረጩት እርኩሳን መናፍስቶች ነበሩ። በብዙ አብያተ ክርስቲያናት ውስጥ ባሉ አማኞች ላይ በተለይም በሴቶች ላይ እነዚህ ክፉ መናፍስት ደባል ስብዕና ሆነው እላያቸው ላይ ተቀምጠው ሚስቴ ናት የሚል ጽሑፍ ይዘው ነበር። እነዚሁ መናፍስት ማታ ማታ በተኙበት አብረዋቸው ወሲብ ሁሉ ያደርጋሉ። ለዚህም ነው ለተለያዩ ለሌሎች የሰይጣን መናፍስት ተጋላጭ የሚሆኑት። እነዚህ የዝሙት መናፍስት ጌታ በሚከበርበት ጉባኤ እየለቀቁ በመንጫጫት ሲወጡና ሲለቁ መለከት ነበር። ነገር ግን ከጥቂቶቹ በስተቀር ሌሎቹ ከተለያዩ በኋላ ተመልሰው ይገቡባቸው ነበር። ይልቁንም በመቀጠል የተለያዩ ክፉ የሆኑ መናፍስትን ጨምረው ዳግመኛ ወደ ክርስቶስ ቤተክርስቲያን እንዳይሄዱ ከዚያ ይልቅ ወደ ዘፈን ኮንሰርቶች፣ ወደ ምሽት ቤቶች እንዲሁም ወደ ፊልም ቤቶች እንዲሄዱ ያደርጓቸው ነበር። ወገኖቼ እኔ ካየኋቸው የመናፍስት ቡድኖች ሁሉ ውስጥ እጅግ ውስብስቦቹ ከሰዎች ጋር የተዋሃዱትና አሰራራቸው እጅግ ረቂቅ የሆነው እነዚህ የዝሙት መናፍስት ነበሩ። ለውስብስብነታቸው ዋነኛው ምክንያት ደግሞ በአዳም ዘመን በኃጢአት ምክንያት ወደ ሰው ልጆች የመጣው ብዙ ተባዙም ምድርንም ሙሏት የሚለውን የአምላካችንን የእግዚአብሔርን ትእዛዝ ተከትሎ አዳምም ሔዋንን አወቃት ከተባለበት ቀን ጀምሮ የሰው ልጆች እርስ በእርስ የመራቢያ መንገድ ሆኖ እንዲያገለግል የሆነው ወሲብ መልኩን በመለወጥ ሰይጣን እንደ መዝናኛ አድርጎ የለወጠው በመሆኑ ነው። እንደሚታወቀው ምንም እንኳን ወሲብ በብልቶች ግንኙነት የሚፈጸም ቢሆንም ቅሉ ነገር ግን የጭንቅላት አስተሳሰብ ውጤት ነው። የእግዚአብሔር ቃል ሲናገር አጥብቀ ልብህን ጠብቅ የሕይወትና የኃጢአት መፍለቂያ ናትና ይላል። ስለዚህ ይህ ኃጢአት ልብን አጥብቆ ካለመጠበቅ የሚመጣ ነው ማለት ነው። በነገራችን ላይ ለአዲሱ በክርስቶስ ለተፈጠረ ማንነታችን ምንም እርባና የሌለው ወሲብ አንዳንድ ሰዎችን ዋንኛ የሕይወታቸው አካል አድርጎ የመግዛቱ ምስጢር አስተሳሰባቸውን እንደ እግዚአብሔር ቃል ካለመጠበቃቸውን በተጨማሪ ይሄ በግልጽ መጽሐፍ ቅዱስ አጥብቆ የሚቃወመውን ኃጢአት በጉያቸው ሸሽገው እኛ ዳግመኛ ተወልደናል ብለው ማመናቸው ነው። ይሄ ግን ጨርሶ ልክ አለመሆኑን ቤተክርስቲያን በግልጽ ልታስተምር ይገባታል። ሰውነታችንን ሕያውና እግዚአብሔርን ደስ የሚያሰኝ አድርገን እንድናቀርብለት እግዚአብሔር በቃሉ ይመክረናል። ነገር ግን በተቃራኒው በዘመኑ ያለን ክርስቲያኖች የተቃራኒ ጾታን ደስ ለማሰኘት ራሳችንን አመቻችተን ስናቀርብ አይታወቀንም። እንደሚታወቀው ወንድ ልጅ 100% በሚባል ደረጃ በማየት ነው ለዝሙት የሚነሳሳው። ለዚህም ነው ደግሞ እህቶቻችን የገቢያቸው 80% ለጌጣጌጦች የሚያውሉት። ይሄ ጌጣጌጥ ደግሞ ከሌሎች ሴቶች ሁሉ ይልቅ ተመራጭ ማድረግ አለማድረጉን እስከሚያረጋግጡም ድረስ ይቀጥላሉ። እነዚህ ጌጣጌጦች ደግሞ ወንዶችን በዝሙት በማነሳሳታቸው ልክ ይወደዳሉ፣ ይለካሉ። እህቶቼ ለማን ነው አስቀድመን ሰውነታችንን የሸጥነው? ተመልከቱ። እንደዚህ ሆና የወጣች ወጣት ወደ ከተማው ስትመጣ ያያት ሁሉ በምኞትና ባርናቆት አብሯት ይሴስናል፣ ያመነዝራል። ስለዚህ በዚህ በለበሰችው ዝሙት ቀስቃሽ ልብስ የተነሳ ምናልባት እጅግ ብዙ ወንዶችን የነገሮች ምንጭ ሆነውን ልባቸውን ወስዳ የክፋት ምንጭ ታደርገዋለች። በኋላም በተለያየ ምክንያት በማይክሮ ሰከንዱ በሺዎች የሚቆጠሩ ሰዎች ወደ ሲኦል ይነጉዳሉ። ገላዋን አጋልጣ የተለያዩ የፖርኖግራፊ ፊልሞችንና ስዕሎችን በተለያዩ የመገናኛ መረቦች የለቀቀች ሴት እንዴት በአካል እንኳን የማያውቋትን ሰዎች ወደ ሲኦል እንደምትነዳ ተመልከቱ። በዚያው ልክ ደግሞ የብዙ ክርስቲያን ቤተሰቦችን ትዳር ፍቅር በማሳጣት
እንዴት ሰይጣን እንደሚመታ መመልከት ይቻላል። የሰው ልጅ የተፈጠረው ለመዋለድ አልነበረም። እንደ መልካችን እንደ ምሳሌያችን ሰውን እንፍጠር ተብሎ የተፈጠረውና በከበረ ስፍራ የተቀመጠው ሰው ብቻውን ይሆን ዘንድ መልካም አይደለም ተብሎ ከጎን አጥንቱ ሔዋን ስትፈጠር በመጽሐፍ ቅዱስ ውስጥ እንደምናነበው ለወሲብ አልነበረም የተፈጠረችው። ነገር ግን እርሷ በሰይጣን ተንኮል ስትሳሳትም ብቻዋን አልነበረም የተቀጣችው፣ ሁለቱም ነበር የተቀጡት። ራቁታቸውን መሆናቸውን ያወቁት እንኳን ከኃጢአት በኋላ ነበር። መወለድ፣ እናትነት ሁሉ ከዚያ በኋላ ነው በእርግማን ሰበብ ወደ ሰው የመጣው። በዚሁ ክፍል እንደምንመለከተው የመጀመሪያው ወሲብ የተደረገው አዳምም ሚስቱን ሔዋንን አወቃት ተብሎ የተጻፈበት ስፍራ ላይ ነበር የተከሰተው። ለዚህ ነው አዲሱ የሰው ማንነት በክርስቶስ የተፈጠረው ማንነት ለማግባት፣ ለመስራት፣ ለመውለድ፣ ለእናትነት፣ ለትዳር ያልተፈጠረው። ሁላችን በክርስቶስ ስንሆን አዲስ ፍጥረት ስለሆንን ዳግመኛ ከተወለድን ከኃጢአት በፊት የነበረውን አይነት አዳምና ሔዋንን መስለን ለክርስቶስ እንድንኖር ነው የሚጠበቅብን። ለዚህ ነው ነገራችን ሁሉ በዚህች አጭር ዕድሜያችን ዓላማችን ለክርስቶስ መኖር ከሚለው አንግል መቃኘት የሚኖርበት። ነገሮችን ከዚህ አንግል ከተመለከትናቸው ብቻ ነው ትክክለኛ ስፍራቸውን የሚይዙት። ያኔ ታዲያ አዲሱን ሰው ክርስቶስን ለበስ ነው ማለት ነው። ይሄ አዲስ ሰው ደግሞ በዚህች ምድር ሲኖር አስቀድሞ የለበሰው ልብስ ስላለ ስለሚለብሰው ልብስ ሰዎችን እንዴት ይሻላል ብሎ አይጨነቅም። በሰው ፊት ልዩ ለመሆን ውጫዊ ሰውነቱን በማሽሞንሞን ጊዜውን አይጨርስም። ሁሉን እንደ ጌታ ፈቃድ ያከናውናል እንጂ የሚኖረው ለጠራው ነው። በዋጋ ተገዝታችኋል፣ ከእንግዲህ የራሳችሁ አይደላችሁም መባሉን አይዘነጋም። ምድር ላይ ቁጭ ብሎ ሰዎች ቆንጆ ነው የሚሉትን የራሱን ሰውነት እንኳን ከዚህ ሟች ከሆነ ሥጋ ማን ይገላግለኛል በማለት ይንቀዋል። በምድር ሳለ ቢርበው ቢጠማው እንኳን ሰው በእግዚአብሔር ቃል ብቻ እንጂ በእንጀራ ብቻ አይኖርም ብሎ መልስ ይሰጠዋል። ምግብም ለሆድ ሆድም ለምግብ ነው፣ ሁለቱም ግን አንድ ላይ አፈር ይሆናሉ እያለ ይኖራል። እየበላ ይኖራል እንጂ ለመብላት አይኖርም። የእግዚአብሔርን ቃል የሚበላ ብቻ ነው በሕይወት የሚኖረው። ቃሉን ሁል ጊዜ የሚበላ ለዘላለም በሕይወት ይኖራል። ሰው እንጀራ በመብላት ብቻ ግን በሕይወት መኖር አይችልም ማለት ነው። ሰው እንጀራ በመብላት ብቻ ግን በሕይወት መኖር አይችልም ማለት ነው። የእግዚአብሔርን ቃል ሁሌ የሚበላ ከሆነ በሕይወት መኖር ይችላል ነው ትርጉሙ። የእግዚአብሔርን ቃል ሁሌ የሚበላ ከሆነ በሕይወት መኖር ይችላል ነው ትርጉሙ። እንግዲህ ወገኖቼ ኑሮን ለማሻሻል በማለት የምንኖረው ያልተገባ ሕይወት እንደዚህ ምኞት ኃጢአትን ወልዶብን ኃጢአትን ሞትን ሲወልድብን የክፎች መራቢያ ሆነን እንቀራለን። ፍጻሜያችንም እንደ ብዙዎቹ ጠግበን አምሮብን ተዝናንተን ዳግመኛ ዕድል በሌለው ሲኦል ውስጥ በብዙ ስቃይ ለዘላለም መኖር ይሆናል። ራሳችንን በምኞታችን ሰበብ እንወጋለን። ለዚህ ነው ስለ ሥጋ ማሰብ ሞት የሆነበት፣ ስለ መንፈስ ማሰብ ደግሞ ሕይወትና የዘላለም ዕረፍት የሆነበት ምክንያት። ወገኖቼ እናትነት፣ ሚስትነት፣ ትዳር፣ ንግድ፣ ሀብት፣ ድህነት በእግዚአብሔር መንግሥት የሌለው ለዚህ ነው። ቅዱሳን ሁሉ ነገራቸው አምላካቸው ሆኖ ለዘላለም በሐሴትና በደስታ እንዲኖሩ ነው የእግዚአብሔር ሐሳብ። ሰው ሁሉ ያጣው የአዲሱን ሰው ማንነት ነው። መውለድ፣ መስራት፣ መብላት፣ መጨነቅ ሰው ሁሉ ሲዋረድ እየኖረበት ነው። ወንድሜ ምንም አይነት አዲስ የኑሮ ማሻሻያ ቴክኒክ ያገኘህ ቢመስልህ አትሳሳት። አንተ አሁን ስለደረስክበት አዲስ መስሎ ይሆናል እንጂ ነገሩ ግን አዲስ አይደለም። ቃሉ ሲናገር እግዚአብሔር ራሱ እነሆ አዲስ ኪዳን ከሕዝቡ ጋር የምገባበት ጊዜ ይመጣል ይላል። እነሆ አዲስን ነገር አደርጋለሁ እርሱም አሁን ይበቅላል ይላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣
አሮጌው ነገር አልፏል ብሎ ይናገራል። ስለዚህ ይህ አዲስ ፍጥረት ነው በአዲሱ ኪዳን ክርስቲያን ተብሎ የተጠራው። ይህ ፍጥረት ነው ከእነ አዳም ውድቀት በፊት የነበረውን ሕይወት እንዲኖር የተፈቀደለት። ሳይለፋ ሳይደክም በክርስቶስ ባገኘው ቤዛነት እንዲያው ያለ ቅድመ ሁኔታ በነጻ በጸጋው የዳነው። ስለዚህ ይህ በጸጋ የዳነ አዲሱ ፍጥረት ያንን አሮጌውን ፍጥረት እንዴት ሊያገለግለው ይችላል? እንዴት ከአንድ ምንጭ መራራና ጣፋጭ ውሃ ሊቀዳ ይችላል? መልሱ በአጭሩ አይችልም ነው። ለዚህም ነው ጌታ ሲናገር ማንም መስቀሌን ተሸክሞ ሊከተለኝ የማይወድ የእኔ ሊሆን አይችልም፣ እንዲሁም ዘመዱን፣ ራሱን፣ ገንዘቡን፣ ዕውቀቱን ሁሉን ጥሎ ሊከተለኝ የማይወድ የእኔ ሊሆን አይችልም በማለት ያስተማረው። ታዲያ ለመኖር መስራት ቢኖርብንም ለመስራት ግን መኖር የለብንም። ለክርስቶስ ብቻ ነው መኖር ያለብን። የእኛ ነገር ሁሉ በዚህ እውነትና ዕውቀት ከተቃኘና ለውስጣዊ ማንነታችን ማሰብ ከጀመርን አምላካችን የሚያስፈልገንን ቀድሞ አውቆ ያዘጋጅልናል። የምድር የሆነው ነገር ሁሉ ከመሸሽ ይልቅ እኛን መከተል ይጀምራል። ማንም በዚህ ምድር ላይ ሲኖር ለስጋው የሚኖር ከሆነ እርሱ ነው ማለት ነው የምድሩን ነገር የሚከተለው። በሕይወት ዘመኑ ሁሉ ኑሮን ሲከተል ሲደርስበትና ሲቀልበት፣ ክብርን ሲከተል ሲደርስበትና ሲያንስበት፣ ሀብትን ሲከተል ሲደርስ ሲያንስበት፣ እንዲሁ እያለ ወደ መጨረሻው መጥቶ ሳይሞላለት ዕጣው በሲኦል ሲሆን የደከመለን ነገር ሁሉ አንዱም ከዚህ መከራ ሊያሳርፉት ሳይችሉ ሲያይ ከዚህ በላይ ጸጸት፣ ከዚህ በላይ መና መቅረት ምን አለ? አንዳንዱም ዕድሜ ልኩን የደከመለትን ነገር በአንድ ቀን የሞት ጥሪ ተነጥቆ ራቁቱን በሲኦል ሲሆን፣ ማደሪያው ለዘላለም በእሳት ዲን መቃጠል ሲሆን፣ በማይሞቱ ትሎች ስጋው ሲተለተል፣ መርዘኛ እባቦች በሚርመሰመሱበት ጉድጓድ ውስጥ ሲጣል ከዚህ በላይ የሚያሳዝን ሰው ምን አለ? ብዙ አዋቂ ነን የሚሉና ጥበበኛ ነን የሚሉ ይሄ ጥበብ ከዓይናቸው ተሰውሮባቸው ጸጉር ሲሰነጥቁ ኖረው የዘላለም ሞት ሲሞቱ እጅግ ያሳዝናል። ጌታ እንዳለው ለሰው ልጅ የሚያስፈልገው አንድ ወይንም ጥቂት ነገር ነው። እርሱም በእግሬ ስር ቁጭ ብሎ እኔን መስማት ነው ብሎ በምሳሌያዊ አነጋገር ለማርታ ሲነግራት እንመለከታለን። ሰው በሕይወት ይኖር ዘንድ አስፈላጊ ነገሮች ናቸው ተብሎ በሰው ሁሉ ያሉ ስምምነቶችን ይህ ክርስቶስ አባባል ውድቅ ሲያደርጋቸው እንመለከታለን። ምክንያቱም ምግብ፣ መጠለያ፣ ልብስ ወዘተ የተባሉት ነገሮች ለሰው ሁሉ ከሚያስፈልገው ከዚህ እውነት ጋር ሲመዘኑ እንደ ገለባ ይሆናሉ። የክርስቶስም አስተምህሮት ከሌሎች እምነቶች ሁሉ ለየት የሚያደርገውም አንዱ ክፍል ይሄ ነው። ሰው በክርስቶስ በማመን እንጂ በመብላት በመጠጣት ብቻ መኖር እንደማይችል የተረጋገጠ እውነት ነው። ቃሉ ሲናገር ጻድቅ ግን በእምነት ይኖራል ይላል። በሌላ ስፍራ ሰው ደክሞ አገልግሎ ነፍሱ ካልዳነሽ ምን ዋጋ አለው? ሰው ዓለሙን ሁሉ ቢያተርፍና ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ይሄ ማለት ሰው ያሰበው ሰምሮለት እጅግ ሀብታም ቢሆንና ነገር ግን ሕይወት የሌለው ሰው አስከሬን ቢሆን ምን ይጠቅመዋል ማለት ነው። አንድ ሰው ዘመኑን በሙሉ አንድ ዘመናዊ ፎቅ ለመስራት ቢደክም ቢኖርና ነገር ግን ነገ ሊመረቅ ዛሬ እርሱ ቢሞት ለዚህ ሰው ምን ይጠቅመዋል? በቀላሉ አንድ ሰው ዘመናዊ አልጋ ሲያሰራ ቆይቶ አልጋው አምሮ በቤቱ ተዘርግቶ ሳለ ደስ ብሎ ሊዝናና በወጣበት ከሰው ጋር ተጣልቶ ሰው ቢገድል እና ተይዞ በእስር ቤት ዕድሜ ልክ ቢፈረድበት እና ዘመኑን በሙሉ በእስር ቢያሳልፍ ይሄ አልጋ ለእርሱ ምን ይጠቅመዋል? እርሱ በአንዲት የሳር ፍራሽ ላይ በእስር ቤት ዘመኑን ሲጨርስ ይኖራል እንጂ ለእርሱ ይሄ አልጋ ማረፊያ ሆኖ ሊያገለግለው አይችልም። ስለዚህ ዓለሙም ምኞቱም ስለሚያልፉ ከማያልፈው ከእግዚአብሔር ጋር በመወገን በክርስቶስ ተሰርቶ ካለቀልን ዘላለማዊ ቤት ጋር በንስሐ እርሱን አዳኝና ቤዛ በማድረግ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ፣ ያለው ነገር ሁሉ እንዳልነበረ ቢሆንም በእምነት ጸንተን ያለመናወጥ ከአስፈላጊ ነገሮች ሁሉ እጅግ አስፈላጊ የሆነውን ይህንን ተስፋ
በእምነት እንድትጨብጡና ሰይጣን ከጠላለፈው ምድራዊ የዝሙት ኔትወርክ የለሁበትም በማለት እጃችሁን ለአንዴና ለመጨረሻ ጊዜ አንስታችሁ ለዚህ ጌታ ርህራሄና ምህረት ቸርነት ዕውቅና በመስጠት በሕይወት ለመኖር ቆርጣችሁና አምናችሁ በቃል ኪዳን ከእርሱ ጋር ትጣበቁ ዘንድ አበረታታችኋለሁ። እኛ ሰዎች መልካሙን ለማድረግ በክርስቶስ ዳግም አዲስ ፍጥረት ሆነን መፈጠራችንን መጽሐፍ ቅዱስ ይነግረናል። ነገር ግን በዚህ ዘመን ያለን ክርስቲያኖች በአብዛኞቻችን ከማሸነፍ አንግል ብቻ ነው ነገሮችን ስለምንመለከታቸው ተሽቀዳድመን ክፉ ስንሰራ ነው የምንኖረው። መነጽራችን የሆነው መጽሐፍ ቅዱስ መልካም የሚለውን ሳይሆን በአይናችን መልካም መስሎ የታየንን ነው ለማድረግ የምንሽቀዳደመው። ብዙዎች የብልጽግናን ወንጌል ነው ለምእመኖቻቸው የሚሰብኳቸው። እንዴት የክብር የስልጣንና የገንዘብ ማማ ላይ እንደሚወጡ ነው ምኞታቸው። እርስ በእርስ መረዳዳት የለም። በብዙ ሚሊዮኖች የሚቆጠር ገንዘብ አውጥታ ሕንጻ በምትሰራ ቤተክርስቲያን ውስጥ በሺዎች የሚቆጠሩ ድሃዎች የሚበሉትንና የሚጠጡትን አጥተው ወደ ጌታ ሲጮሁ ለድሆች አትስጡ፣ ሥራ ፈት ታደርጓችኋላችሁ በማለት ሰውን አእምሮ እንደሌለው እንስሳ በመቁጠር አባላቶቻቸውን ያለማቋረጥ የሚያስተምሩ አሉ። ጌታም እንዲህ አለኝ፣ የብሉይ ኪዳን የአስራት ሕግጋትን ለገንዘብ መሰብሰቢያ እየጠቀሱ ራስን ከመስጠት የሚጀምረውን የእኔን ኪዳን ክርስትናን ወደ ጎን በመተው ሕዝቡን በሕግ በማሰርና በመተብተብ ለሕዝቡ ኑሮና ሕይወት ግድ የሌላቸው መሪዎች ብዙ ናቸው። በዓለም ውስጥ ያሉ ችግረኞች እንኳን ሕዝቤን በስስታምነቱ እንዲያውቁት አድርገዋል። በዚህም ምክንያት ብዙ በማህበራዊ አገልግሎት ሊድኑ የሚገባቸው ምንዱባን ተሰነካክለው ይቀራሉ። ብዙ ሰዎች በአማረ ቤት ላይ ቤት ደራርበው ሲኖሩ እኔ የፈጠርኳቸው ሰዎች በየሜዳው ወድቀው ተመልካች አጥተዋል። በአንደበቱ እንግዳ ነኝ፣ እኔ አገሬ በሰማይ ነው የሚል በኑሮው ግን ለራሱና ለዘመዶቹ ኑሮ መመቻቸት ሲሯሯጥ ልክ ዘላለም የሚኖርባትን ያህል ልክ የሌለው መንደላቀቅን ለልጆች ሲያወርስ በመጠን መኖርን ረስቶ ያደረጋትን ጥቂት መልካም ነገር ጥሩምባ እያስነፋ ብዙ ሀብትን ከሕዝብ ሲያፍስ እየኖረ እኔ ድኛለሁ ሲል አያፍርም? እኔ ስለተጠራው ስሜ ስል እኔን ተስፋ አድርጎ ስለመጣው ሕዝብ ስል በጉባኤው በመሰራው ተአምር ማስታወቂያ እያስነገሩ ከበሮ እያስመቱ በእኔ ስም በተሸፈነ እኔነታቸው እየተመኩ የታናናሾችን አገልጋዮች ቅባት እያፈኑ የዚህ ምድር ተስፈኛ የሆኑ ነገር ግን ምስኪን ድሃ የሆኑ ብዙ አገልጋዮች በምድር ሞልተዋል። ለምሳሌ በአፍሪካና በአገር ብዙዎችን እየቀባው ነው። ነገር ግን በብዙዎቹ አልተደሰትኩም። ምክንያቱም እኔ በከፈትኩላቸው በር አውሬው ገብቷል። አንዳንዶቹ ከአጋንንት የሆኑ ተአምራቶችን ሳይቀር እየተለማመዱ ነው። የእኔ የሆኑትን በፍሬያቸው ታውቋቸዋላችሁ። ብዙዎቹ ለማያባራው የሀብት ጥማታቸው ማርኪያ ይሰብኩኛል። ከሕዝቤ በተሰበሰበው ገንዘብ መልሰው ሕዝቤ ላይ ይመጻደቁባቸዋል። በሚሊዮን የሚቆጠሩ ምንዱባኖች በሞሉባት አገራቸው ላይ ቁጭ ብለው በመቶ ሚሊዮኖች በሚቆጠር ገንዘብ አውሮፕላን ይገዛሉ። እንደ ቤተ መንግስት የሆነ መኖሪያ ቤት ባለቤት ናቸው። ቅንጡ የሆኑ መኪኖችን ይነዳሉ። ዘር ማንዘራቸውን ያበለጽጋሉ። የግል ጠባቂ አላቸው። ነገር ግን እንዳይኸው ብዙዎች በየሰከንዱ ወደ ሲኦል ይነጉዳሉ። ለእነርሱ ከዚህ ይልቅ የባንክ ብራቸው ያስጨንቃቸዋል። ምእመኖቼን እንኳን በፍቅር ቀርበው ለመሳም ይጸየፋሉ። በየቤተ ክርስቲያናቸው አጠገብ ብዙዎች በረሃብ በበሽታ ደራሽ አጥተው ይረግፋሉ። ታዲያ ለእነዚህ ማን ይድረስላቸው? እረ ማንን ልላክ? ሕዝቤ እርስ በእርሱ እንዳይዋደድ እንዲጨካከን ሌሊትና ቀን ያስተምሩታል። ሌሎችን እንኳን ስለማካፈል ሊያስተምሩ ቀርቶ በየስማቸው ቤተ ክርስቲያን ከፍተው ያለማቋረጥ ይበዘብዙታል። የእኔ ሕዝብ ድሃ ይሁን እያልኩ አይደለም። ነገር ግን በመጠን መኖርን መማር አለባቸው። መሪዎችም እንደ ታማኝ የእኔ አምባሳደር በእኔ ቦታ ተወክለው የችግረኞች መጠጊያ፣ የረሃብተኞች መጋቢ፣ ለሥራ አጦች ሥራ ፈጣሪ፣ ለስደተኞች ከለላ፣ ለኃጢአተኞች ምሕረት አድራጊ፣ የመማፀኛ ከተማ፣ የበሽተኞች አስታማሚ፣ የእስረኞች ተስፋ፣ የሰው ልጆች ችግር መፍትሄ እንድትሆኑና የሕይወት እንጀራ መጋቢና አብሳሪ
ዘር ቋንቋ ሳትለዩ ያለ ማዳላት እንደ ቃሌ የምትፈርዱ ጧሪ የሌላቸውን የምታስጠጉ መጠጊያ እንድትሆኑልኝ ነው ለስራዬ የወከልኳችሁ። ይህንን ከሚያረጉ ጋር ነው የእኔ ህብረት። ይህንን ደግሞ ሃይማኖት ሳትለዩ የእኔ መሆናችሁን ለዓለም ሁሉ ርህራሄን በማሳየት መቼም የማይሰለቸውን የፍቅር ፊቴን ልታሳዩ ይገባችኋል እንጂ ያልተገባ የምድር ብልጽግና ውስጥ እንድትገቡ አይደለም እኔ የጠራኋችሁ። የቱ ነው እስኪ አሁን ይህንን ጥሬን ምላሽ የሚሰጥ ከሚበላው ቆርሶ ለሌላው የሚያካፍል? ማን ነው የእኔን ሥጋ የበላ ደሜንም የጠጣ? እኔ ሥጋዬን እንኳን ቆርሼ እንደሰጠሁት እርሱ ደግሞ ያለውን ሳይሰስት በምድር ላስቀመጥኩት ለዚያ ዓላማ የእንግድነቱን ዘመን የሚሰጥ። እረ የሰው ያለ የሚለውን ጩኸቴን ጆሮ ያለው ይስማ። ይሄ ነው የእኔ ድምፅ። እርስ በእርስ በአደባባይ ሲዘላለፉ ይቅር ሳይባባሉ ድንቅና ተአምራት ለማድረግ ይጣደፋሉ። ሕዝቤ በድንቅና ተአምራት አትሸወዱ። ይልቁንም ከላይ በነገርኳችሁ አገልጋዮችንና መሪዎችን መዝኗቸው። ቀለው ከተገኙ ከእነርሱ ራቁ። ከእንግዲህ የልቤን ሐሳብ አውቀው የሚመሩትን መሪዎች አስነሳለሁ። እነርሱን አሳድጓቸው። አሁን ያሉት መሪዎች አብዛኞቹ እንደዚህ አይነት አገልጋዮችን በየጉድጓድ መወርወር ነው ስራቸው። ስለዚህ ሕዝቤ እኔ የቀባኋቸው ባሪያዎቼን አሳድጉ፣ ተከተሏቸው። ከእነዚህ ጡንቸኛ ከሆኑ ሳኦሎች ታደጓቸው። ከዚህ በኋላ እውነተኛ የሆኑና ነፍሳቸውን እንኳን ለሕዝቡ ለመስጠት የቆረጡ መሪዎችን እሰጣችኋለሁ። የእኔ የወንጌል ብርሃን በእውነተኛው አቅሙ ይገለጣል። ሐሰተኛ መናፍስትን ከምድር ላይ እጠራርጋለሁ፣ ብዙዎችን አዋርዳለሁ። ከምድር ላይ ተኩላዎችን ከቤቴ አስወጣለሁ፣ እንክርዳዶችን እለቅማለሁ፣ ቤቴን አጠራለሁ። ፈጽመው አእምሮአቸውን ለአጋንንት የሸጡ ስለሆነ ኃጢአተኛን ይቅር ለማለት ይከብዳቸዋል። ሰውን ታሪኩን በመጥቀስና በመፈረጅ ለዓለማውያንና ለአሳዳጆቹ አሳልፈው ይሰጡታል። በሰው ሲፈርዱ አይፈሩም። አትፍረዱ ይፈረድባችኋል የሚለውን ቃሌን ረስተዋል። ሰዎችን ኃጢአት የሚያሰራውን መንፈስ ከመታገልና ነፃ ከማውጣት ይልቅ በሰውየው ላይ የፍርድ ናዳ ማውረድ ይቀላቸዋል። ከእኔ ቃል ይልቅ ለስምምነታቸው ለባህላቸውና ለክብራቸው ትልቁን ቦታ ይሰጣሉ። የወንድማቸውን ገመና ከመደበቅ ይልቅ ሰድበው ለሰዳቢ ይሰጡታል። የእህታቸውን ገመና ይገልጣሉ፣ የአባታቸውን ገመና ይገልጣሉ። ራሳቸው እንኳን ሊኖሩት የማይችሉትን ሕግ በሕዝቤ ላይ ይጭናሉ። ሰው በምድር በሕይወት እስካለ ከእኔ ኃይልን የሚቀበልበት የማይቋረጥ ምሕረትና ይቅርታ እንደሚያገኝ በቃሌ የተጻፈውን እውነት ይደብቁታል። ድካማቸውን ደብቀው ሁል ጊዜ የራሳቸውን ጽድቅና ታላቅነት እንዲሁም ስላደረጉት ጠንካራ ነገር ብቻ እያወሩ ይኖራሉ። ይህንን ተረታቸውን ሕዝቤን በጫንቃው ላይ ይጭኑበታል። በእምነት ወደሚገኝ መንፈስ ቅዱስ ድካሙን ወደሚያግዘው እንዳይደርስ ይከለክሉታል። ስለ ኃጢአትና ስለ መተላለፍ የሚደርስን ወቀሳ ሁሉ አግኝቶ ወደ ሕይወት የሚያደርሰውን መንገድ ይዘጉበታል። ስለዚህ ስለ ራሳቸው ቅድስና የበለጠ በማጠናከር ሰዎች እነርሱ ላይ ምንም አሉታዊ ነገር ከመናገር ጀምሮ ቢያደርጉ በእኔ እንደሚቀሰፉ አድርገው በማስፈራራት አንዳንድ ሰዎች እንደዚህ አይነት መሪዎቻቸውን እንዳይቃወሙና እንዳይገስጹ በማስፈራራት ከተከሰተም ባላቸው ተሰሚነት በማጥፋት ፍጹም ማንም የማያርማቸው እንደገዛ ልባቸው የሚሄዱ ትዕቢተኞች ሆነው አሉ። የፈረሰውን ቅጥር ለመጠገን የሚመጡትን የሚላኩትን አሳደው በመበቀል በመምታትና በማጥላላት የሕዝብ ልብን እንዳያገኙ ተግተው ይሰራሉ። ሲመቻቸውን በሥጋ ጭምር በማስፈራራት አሸማቀው ከህብረት ያርቁታል። ሁሉንም ነገር ከራሳቸው ጥቅም አንጻር እየቃኙ ወዳቸው አምላካቸው ሆኖ ራሳቸውን ይሰብካሉ። ክብራቸው በነውራቸው ነው። የሚመለስና የሚጸጸት ልብ የላቸውም። እኔን ከመስማት ይልቅ ስሜታቸውንና ክብራቸውን ያስቀድማሉ። ስለዚህ ራሳቸው ፍሬ አልባ ሆነው ሕዝቤን ፍሬ አልባ ያደርጉታል። ከንቱ ውዳሴ ነፍሳቸውን አስክረዋት ቃሌን ሲያጠኑ እንኳን እንዴት በሰው ፊት ከሌላው ሰባኪ ይልቅ ቃሉን ይገልጣሉ ለመባል በእውቀት በሥጋዊ መረዳታቸው ልክ የእኔን ኃይል ገድበው ጥሩ ባልሆነ ልብ ጌታ ጌታ ይሉኛል። ራሳቸው ባሰፉት ሱሪ ልክ ገድበውኝ ና አብረኸን ሁን ይሉኛል።
ብዙ ጠማማነታቸውን አልፌ ለሕዝቤ ስለምናገር የእነርሱን ጠማማነት የተቀበልኩት በማስመሰል ይሰብካሉ፣ ያስተምራሉ። የበለጠ ውንብድና ሞልቶባቸዋል፣ አይጸጸቱም። መንፈሴን ያለ ልክ ይገፉታል። ስለዚህ ልክ እንደ በለሲቱ ፍሬ አልባ ሆነዋል። ከእንግዲህ ወዲህ አሳች መንፈሳቸውንና ስጋዊ አጥራቸውን ሽሬ አለው። በመንደራቸው ድርቀት ይሆናል። የሕዝቡን ልብ አበረታለሁ። ሕዝቤ ፈትኖ ያያቸዋል፣ ከእነርሱ ጋር መተባበር ያቆማል። ከእኔ ይልቅ ክብራቸውንና ገንዘብን ወደዋልና። ከዚህ በኋላ ለታይታ ብቻ አብሬ የምሠራ አይምሰላቸው። ሕይወት የሌላቸው ዝናብ የማይሰጡ ደመናዎች ሁሉ ይጠረጋሉ። መስሎ ማደናገር አይቻልም። ቤቴ ክፎችና የቀማኞች ዋሻ መሆኑ ያበቃል። የሥጋ በሆነ ብልጣብልጥነት ያገኙትን ክብር ወደ ውርደትና ሐዘን ካባ እለውጣለሁ። በቤቴ ደፍረውኛል። ስለ መንጋው ግድ የላቸውም። መንገዳቸው ሁሉ የጥመት ነው። በትምህርታቸው ከመፈወስ ይልቅ የሕዝቤን ቁስል እያከኩ የበለጠ ወደ ካንሰርነት እስኪለወጥ ድረስ በማከክ ለጊዜው ያስደሰቱት፣ ነገር ግን ቁስሉን ሲያሰፉበት ተመልክቻለሁ ብሎ በቁጣ ተናገረ። በመቀጠልም እንደዚህ አለኝ። በዚህ ዓለም ውስጥ በሚኖሩ ሰዎች መካከል እጅግ መለያየት ይፈጠራል። ሁሉም ወደ ገዛ ሐሳቡ ያዘነብላል። የእኔን ሐሳብ ሳይሆን ራሳቸውን ማገልገል ይጀምራሉ። በአብዛኛዎቹ አገልጋዮች ላይ የሐሰት መንፈስ ተለቆባቸዋል። ለዚህ ምድር ስኬት ብቻ፣ ለዝናና ለሀብት መሰብሰቢያ ስሜን እያቆላመጡ ጠፊውን የዚህች ዓለምን ነገር ይሰበስባሉ። በአፋቸው ያከብሩኛል እንጂ በልባቸው አይደለም። ውስጣቸው ቅሚያና ዝርፊያ፣ አድመኝነት እንዲሁም ማባበያ የሌለው ምኞትን ተሞልተዋል። መመዘኛቸው ገንዘብ ነው። ሁልጊዜ ከጥቅማቸው አንጻር ብቻ ይንቀሳቀሳሉ። ላደረጉት መልካም ነገር ዋጋቸውን ከሰውና ከሕዝቡ ለማግኘት በመገናኛ ብዙሃንና በመጽሔት ጥሩምባ ያስነፋሉ። ዓይኖቻቸው መቃብር ናቸው። ሁል ጊዜ ሰጥተው ያጭበረብራሉ። ጊዜ ሰጥተው እኔን አይሰሙኝም። ጾምና ጸሎታቸውን በሌሎች ዘንድ መንፈሳዊያን ለማስመሰል ይጠቀሙበታል። አልፈው ተርፈው በቤቴ ውስጥ ሙስና ይሰራሉ። በዘር በወገንተኝነት ተሞልተው በቤቴ ውስጥ እንዳልሰራ፣ መልካሚቱ እጄ እንዳትገለጥ፣ በመንፈስ ቅዱስ ሙላት እንዳልሰራ ገድበውኛል። በቤቴ ውስጥ በድፍረት ፍርድ ይዛባል፣ ፍትሕ ይጎድላል፣ መጻተኛው ይገፋል። ድሆችን አግልለው በስማቸው ይነግዳሉ። መዝሙሬንና ቃሌን ባማሩ ቃላት እየከሸኑ ሳይኖሩበት እንደፈለጉ እየዘሞቱና በኃጢአት ተሞልተው ለገንዘብ ማግኛና ኑሮን ለመለወጫ ይጠቀሙበታል። በዓለም ዙሪያ በየማሳጅ ቤቱ የሚዘሙቱት አገልጋዮቼ ሆነዋል። በጋብቻ ላይ ቅምጥ አላቸው። በመጽሔቶችና በቴሌቪዥን እንደ ማስታወቂያ ያልሰሩትን ሥራ ያልሆኑትን ሆንን እያሉ ገንዘብ እየከፈሉ ማስታወቂያ እያስነገሩ ሕዝቤን ይበዘብዛሉ። መማለጃ ጉቦን እየተቀበሉ በደላላ በግልጽ መድረክን ይቀባበላሉ፣ ይሞከሻሻሉ እንጂ የእውነት ምስክር ሆነው አይቆሙም። በዚህም ቤቴን የቅሚያና የዝርፊያ ቤት አድርገውታል። አሁንም እንዲህ በላቸው፣ ሥራችሁን አውቃለሁ። በላያችሁ የአሕዛብ ነገሥታትን ልብ አስነሳለሁ። በግብር ያስጨንቋችኋል። እንደፈለጋችሁ አስራቴንና በኩራቴን እንዲሁም የፍቅር ስጦታዬን በግል አካውንታችሁ ከታችሁ ብቻችሁን ፈላጭ ቆራጭ አትሆኑም። በውጪ ኦዲተሮችና በሕዝቡ የኦዲተር ኮሚቴ ቁጥጥር ስር ትወድቃላችሁ። የፈለጋችሁትን የእኔ ሳይሆኑ የእናንተ ባሪያ አገልጋዮችን አትቀጥሩበትም። ጸጋ ያላቸው ሕዝቡን ያገለግላሉ። ሕዝቤንም እንዲህ በላቸው፣ ግልጽ የገንዘብ አሰባሰብ መመሪያ የሌላቸውን በገለልተኛ ኦዲተር የማይተዳደሩ አብያተ ክርስቲያናትን ከመርዳት እንዲቆጠቡ አሳስባቸው። አስራታችሁንና መባችሁን ለእነዚህ አብያተ ክርስቲያናት ከምታስገቡ ለተቸገሩ ሰዎች፣ ለድሆች፣ ለእስረኞች፣ ለበሽተኞች ስጡ። ይህን ካደረጋችሁ ዋጋችሁ ከእነርሱ እኩል እንደሆነ እወቁት። ሕዝቤ ጥቅስ እየደረደሩ ለመዋጮና ለስጦታ የሚለፈልፉትን አትስሟቸው። በስጦታ ጉዳይ በግልጽ ድሆችን የማትረዳ፣ ለችግረኞች ድጋፍ የማታደርግ ቤተክርስቲያንን መደገፍና መርዳት ሽፍታንና ቀማኛን ከመደገፍ አይተናነስም እና ሕዝቤ ተጠንቀቅ። የመንፈስ ቅዱስ ፍሬ የማታፈራን ቤተክርስቲያን መደገፍ ጠንቋይ ቤትን ከማሰራት አይተናነስም።
ምክንያቱም ለሰው ልጆች ሁሉ እኩል ክብር የሌላት ቤተክርስቲያንና አገልጋይ የእኔ አይደሉም። ከእነዚህ ቤተክርስቲያናት ነን ከሚሉ ጋር መተባበር ከጣዖት አምላኪዎችና ከሃዲዎች ጋር ከመተባበር አይተናነስም። የእኔ ጭንቀት ለሰው ልጆች መዳንና መረዳዳት ላይ ነው። ቤተክርስቲያናችሁን አሳምራችሁና አስውባችሁ ስለሰራችሁ ዋጋችሁ በሰማይ አይደለም። ለሰው ግን ያደረጋችሁትን ማንኛውንም በጎ ተግባር ዘላለም ላይጠፋ በወርቅ መዝገብ ተጽፎላችሁ ይቆያችኋል። ቅድሚያ አገልጋዮቼ እርስ በእርሳችሁ ተዋደዱ፣ ተከባበሩ፣ ተቀባቡ። ከዚያም የሰው ልጅ ሁሉ ዘር ያለምንም አድሎ አገልግሉ። ቅድሚያ አገልጋዮቼ እርስ በእርሳችሁ ተዋደዱ፣ ተከባበሩ፣ ተቀባቡ። ከዚያም የሰው ልጅ ሁሉ ዘር ያለምንም አድሎ አገልግሉ። ዘረኝነትን፣ ወገኝተኝነትን ከፊቴ አርቁ። ሁልጊዜ የምታደርጉትን ስታደርጉ ከልባችሁ በስሜ ከእኔ ብድራትን እንደምትቀበሉ አውቃችሁ አድርጉ እንጂ በበጎ ፈንታ በጎ ነገርን ከዚህች ዓለምም ሆነ ከሰው ልጆች አትፈልጉ፣ አትቀበሉ። መልካም ስራችሁን ለእኔ እንጂ ለሰዎች ለማስደሰት አትሽቀዳደሙ። ሽልማትም አትቀበሉ። ይልቁንም ያለ መርካት መልካም ማድረጋችሁን ዕለት ዕለት እንደ ምግብና መጠጥ አድርጉት። ግራችሁ የሚያደርገውን ቀኛችሁ አይወቅ። በምታደርጉት መልካም ነገር ስጋችሁ እንኳን እንዳይታበይና ሌሎችን እንዳይንቅ ያደረጋችሁትን ሁሉ እኔ ካደረግሁላችሁ ጋር አነጻጽራችሁ ወደፊት ገስግሱ። ለመስጠትም በመንፈሴ ተማሩ እንጂ በትምህርት ማታለል እየተገፋፋችሁ ስጦታችሁን አትስጡ። በመጀመሪያ ከሁሉ በላይ የሆነውን ራሳችሁን ስጡኝ። የአዲስ ኪዳን መስጠት ራስን ከመስጠት ይጀምራል። ራሱን የሰጠ ያለውን ለመስጠት አይቸግረውም። እናም ይህን መልእክቴን የሚሰማ የእኔ ሕዝብ የሆነ ሁሉ ከተያዘበት ግብፃዊ ዓለም ይውጣ። ያኔ መቅደሴ ይሆናል፣ ግዛቴም አደርገዋለሁ። ያኔ ታዲያ በፊቱ የሚቆም ማንኛውም ባህር የሆነ ነገር እንኳን ቢሆን ከፊቱ ይሸሻል። አላሻግር ያለውም ተራራውና ኮረብታ ሁሉ እንደ ጠቦት በፊቱ መዝለል ይጀምራል። በቅዱስ ተራራዬ ላይ ፈራጅ አደርገዋለሁ። ይህን መልእክቴን የሚሰማ ሁሉ ራሱን በማየት ካለበት እንግዳ አስተሳሰብ ዛሬ ይውጣ። በመመለስና በማረፍ ይድናልና ከአመጽ ልቡን ያሽሽ አለኝ። ሰይጣንም እነዚያን ርኩሳን መናፍስት በተለያየ ዓላማ ወደ ምድር ካሰማራ በኋላ ስብሰባው ተበተነ። ከዚያም እኛም በብርሃን ሉላችን ተሳፍረን ለአንዴና ለመጨረሻ ጊዜ ከሲኦል ወጥተን ከሲኦል ርቀን ምንም እንኳን የሄደን ቢሆንም ጩኸታቸውንና ስቃያቸው ልቤን በጣም ስለነካው ለረጅም ጊዜ ከጆሮ ያልጠፋም ነበር።